እንዳትሉ ሂስትሪ ብዙ አላውቅም። ስለዚህ በዩሮፕ የነበረው ጦርነት ላይ ጀርመኖች የዋር ፕሪዝነርስን የሚቀጡት በአንድ መንገድ ነበረ። እሱም በምንድን ነው? አንድን ወታደር ሲይዙት ያመጡትና አንድ ሩም ውስጥ ይከቱታል። ኦኬ፣ ምንም ነገር አያደርጉትም። ምግብ ይሰጡታል፣ የሚጠጣ የሚበላ አለ። ሩሙ ምንም ሰፈሪንግ የለውም። አንዳንድ ጊዜ በረዶ ውስጥ ጨምሯቸው ምናምን እንደሚባል በረዶ ውስጥ አይጨምሩትም። ምግብ ይሰጠዋል፣ የሚጠጣ ይሰጠዋል። ከጎኑ ያለው ሩም ውስጥ ግን ጠብ የሚሉሃል። ስለዚህ ይሄ ፕሪዝነር በዚች ሩም ውስጥ ሆኖ እዛች ጠብ የምትለው ሩም ውስጥ ግን መድረስ አይችልም። ጠብ የሚለውን ግን ይሰማል። ስለዚህ ጠብታ በጣም ቀላል ነገር ይመስላል ከሩቁ ስናየው። ብዙ ጊዜ እነዚህ ፕሪዝነርስ መጀመሪያ ሃሉሲኔት ማድረግ ይጀምራሉ። ኦኬ ሶ their hallucination includes reaching out to that water tap and then closing it. So they start dreaming. They start hallucinating. በቃ የሚያስቡት ድሪማቸው ቤተሰባቸው የወዳት የነበረውን ሚስቱን ሁሉ መርሳት ይጀምራል። that's በውስጥ ሁሉ ኮንሱም የሚያደርገው to reach out to the tap and close it. ከዛ በኋላ ግን that hallucination changed to mental sickness. ስለዚህ ብዙ ጊዜ ሁሉም እንደዚህ አይነት ፕሪዝነሮች ራሳቸውን ነው የሚገሉት። ስለዚህ እግዚአብሔር ሴትን ጨቅጫቃ ሴትን በዚህ ይመስላታል፣ በሚንጠባጠብ ቤት አደገኛ ማለት ናት። ብልጥ ባል ደግሞ አደገኛ የሆነችውን ሚስቱን በጥንቃቄ ነው የሚይዘው፣ ነፍሱን ለማትረፍ ማለት ነው። በእውነት ነው የምላችሁ። ብልህ ወንድ መቼም የሚስቱን ፖቴንሻል ያወቀ ነው። ምን አይነት ፖቴንሻል? ልትገለው እንደምትችል፣ በህይወት ልታኖረው እንደምትችል ማወቅ አለበት። ይችን ሁለት ነገር ሲያውቅ አንደኛ ለእግዚአብሔር በጣም የሚገዛ ነው የሚሆነው። ለካ የምትገለኝና አግብቼ ቁጭ ያልኩት፣ ስለዚህ በህይወት ታኖረኝ ዘንድ አሳየኝ መንገዱን። ምክንያቱም ሴት ልጅን ሚስት አድርጎ ማኖር ማለት ብዙ ማስተርሶች ምናምን ተምሮ መጨረስ ማለት ነው። ምክንያቱም ሴት ልጅ ባለ ብዙ ህብር ናት፣ ባለ ብዙ ህብር ከለር ናት። ይሄኛው ባህሪዋን አገኘውት ሲል ሌላ ባህሪዋ ብቅ ይላል። ይሄኛውን ባህሪዋን ኮንትሮል አረኩት ሲል ሌላ ባህሪ ያልታወቀ ብቅ ይላል። ቢኮዝ ሴት ልጅ እንደሱ ናት። እንዳላት ፖቴንሻል በሙሉ ያላት ባህሪዋ በሙሉ እንደሱ ይለዋወጣል። ወንድ ልጅ ደግሞ ሲምፕል ጋይ፣ ወንድ ልጅ በቃ ባህሪው እንትን ይወዳል፣ ጥሬ ስጋ ይወዳል ከተባለ ዘመኑን በሙሉ ጥሬ ስጋ የሚወድ ነው። ምንም እንዲመለዋወጥ ነገር ወንድ ልጅ መለዋወጥ ነገር ባህሪ የለው። አንዳንድ ሰዎች ለካውንስሊንግ ሲመጡ በጣም ያስቀኛል። የኔ ባል ይገርምሻል የመጣበት ዘር ነው ምናምን ይሉኛል። አይደለም ወንድ ስለሆነ ምንም መለዋወጥ ምናምን ዘር ምናምን አይደለም። የኔ ሚስት የመጣችበት ባክግራውንድ ነው ባክግራውንዱ አይደለም። እሺ እዛው ወምን አንዳንድ ጊዜ ሲንግሎችን ሳገለግል ብዙ ጊዜ መጥተው ወንዶቹ እኔ የምፈልጋት ሚስት ምን አይነት ናት መሰለሽ? እንዲያውም አንድ የሰማሁት ታሪክ ልንገራችሁ፣ በጣም የወደድኩት ታሪክ። ሰውየው በጣም እንትን ይላል ፈርስትሬት ያደርጋል። ሚስት እየፈለገ ነው እና ሚስት አላገኘም። ስለዚህ በጣም ተናደደና ሚስት መፈለግ ፈልጋል። ሰውየው በጣም አዘነ። ለምን ሲንግል ሆነ የምትወዛወዘው ምንድን ነው ስንት ዓመት ሙሉ? ከዛ በቃ እኔ የምፈልጋት ሴት ማግኘት አቃተኛል። ምን አይነት ሴት ነው የምትፈልገው? በቃ እንትን ስመጣ ከስራ ስመጣ ሳቅ ብላ የምትቀበለኝ፣ እርቦኝ ስመጣ ምግብ አዘጋጅታ ትኩሱ የምታቀርብልኝ፣ አንዳንድ ውሳኔዎች ሶስት በቃ ዝም የምትል አብራ የምትስማማ። አንተ ሚስት አይደለም የምትፈልገው አለው፣ ቲቪ ነው የምትፈልገው። ስለዚህ ግዛ ትልቅ ስክሪን ቲቪ። ኦኬ ሴት ልጅ እንደምናሳድጋቸው ቡችሎች አይደለችም። ቡችሎች ጠዋት አናደው መተናቸው ማታ ስንመለስ ዘሎ ይተቀበሉናል። ሴት ልጅ እንደሱ አይደለችም። በጥበብ ካልተያዘች አደገኛ ናት። እግዚአብሔር እንዲያውም አንዳንድ ሰዎች አይ ዶንት ኖ ስንቶቻችሁ መጽሐፍ ማንበብ እንደምትወዱ men are like
women are like spaghetti የሚል መጽሐፍ አለ። wonderful book ኦኬ። ስለዚህ ሲምፕሊ ያንን ትልቅ ቡክ ሲምፕሊ ልንገራችሁ ምን ማለት እንደሆነ። ዋፍል ወንድ ልጅ ዋፍል ነው ማለት ዋፍል መታወቅ አዲስ አበባ ዋፍልም ሰው ሁሉ ያውቃል ብዬ አስዩ ማድረግ ይሄጃለሁ። ከዋፍል ኢትዮጵያ ይታወቅ እኛ ሁላችንም እናውቃለን ዋፍል። ሶ ዋፍል ወንድ ልጅ እንደ ዋፍል ነው። ሶ ምን ማለት ነው? ቦክሶች አሉ ኦኬ አይደል ዋፍሎች እና ሲረፕ ስታደርጉላቸው immediately the first few seconds እንትኖች ሲሮፖቹ በዛች ቦክስ ውስጥ ቁጭ ብለው ነው የሚጠብቁት ኦኬ። አሁን ለምሳሌ ይሄኛው ቦክስ ከዚህኛው ቦክስ ጋር አይገናኝም። እሱ ይዞት ነው ቁጭ የሚለው። ወንድ ልጅ በተለይ አይምሮ አሰራሩ እንደዚህ ነው፣ እንደ ዋፍል ነው። የተለያዩ ቦክሶች ናቸው ያሉት ኦኬ። ስለዚህ እነዛን ነገሮች ብዙ ጊዜ ሚክስ አያደርጉ ኦኬ። ለምሳሌ በትዳር ሴታፕ ውስጥ በሴክሹዋል ኢንቲመሲ በተመለከተ እስቲ 13 ዓመት ልጅ አለ እንዴ እዚህ ጉባኤ ውስጥ? ጉድ። ስለዚህ ሲንግሎች እንዳላችሁ አውቃለሁ፣ አናግራችሁኛል። ኢትስ ኦኬ you can be here። ግን ለሜሪድ ካፕልስ ብቻ የሚሰጠውን ትምህርት አይደለም የምሰጠው። ስለዚህ so you are welcome። so በሴክሹዋል ኢንቲመሲ ሴታፕ ጊዜ አንዳንድ ጊዜ ሴቶች ነው ኮምፕሌን ያደርጋሉ። ምክንያቱም የወንድ ልጅን ሴክሹዋል ተፈጥሮ ስለማያውቁት በቃ ባሪ ቀመቀ ነው ሴክስ የሚጨቀጭቀኝ ይላሉ። እና አንዳንድ ጊዜ ሴቶች ተፈጥሯቸው ከምን ጋር ያያይዙታል? ከባክግራውንዱ ጋር ጌታን ከመቀበሉ በፊት በጣም ባለም ነበረ። ስለዚህ ምንድን ነው የሚሉ መሰላቸው? በዓለም ስለነበረ ያንኑ ይዞ ነው የመጣው ወደ ትዳር ኦኬ። ኖ እንዲያውም በተለይ ወንድ ልጅ እግዚአብሔርን በንጽህና የሚከተል ወንድ ልጅ፣ አይኖቹ ወደ ሌላ ሴት የማይንከራተቱ ወንድ ልጅ፣ ቆንጆ የማያይ ወንድ የለም ኦኬ። ግን አይኖቹ የማይንከራተቱ ማለት ለስት የማያደርግ ባያት ሴት ቀሚስ ባየ ቁጥር አይኑ የማይንከራተቱ ወንድ ተጠንቅቆ የኔ አይን ማረፍ ያለበት ሚስቴ ላይ ነው የሚል ፕሪንሲፕል ያለው ፕሪንሲፕል ብቻ አይደለም ፋይት የሚያደርግ ቀን በቀን ሴክሹዋል ተፈጥሮ ፋይት የሚያደርግ ወንድ በቃ በምድር ላይ ያለችው ለኔ አንድ ሴት ብቻ ናት ብሎ ፋይት የሚያደርግ ማለት ነው። እንደሱ አይነት ወንድ the only outlet ያለው ሚስቱ ብቻ ናት። ስለዚህ ብዙ ጊዜ ሴክስ መጠየቁ የጤንነቱ ምልክት ነው እንጂ የበሽታ ምልክት አይደለም ኦኬ። እህቶች መቼም በኋላ ልናናግርሽ እንፈልጋለን እንደምትሉኝ እርግጠኛ ነኝ። ይሄን ትምህርትሽ ሪቫይዝ ይደረግልን እንደምትሉኝ እርግጠኛ ነኝ። ግን በጥንቃቄ ከሰማችሁኝ ታገኙኛላችሁ። ካለዛ በኋላ ጭቅጭቅ መፍጠር ጥሩ አይሆንም። የሚያሳዝነው ነገር ግን በሴክሹዋል ኢሞራሊቲ ውስጥ ያለ ባልም እንደሱ አይነት ባህሪ ያለው ቀን በቀን ዲማንድ የማድረግ ግን የዚህ ሰውዬና ይሄ የእግዚአብሔርን ፈቃድ እየፈለገ ቀን በቀን ለሴክሹዋል ተፈጥሮ ፋይት የሚያደርገው ሰውዬና very spiritual man እና በሴክሹዋል ኢሞራሊቲ ውስጥ ያለ ባል ተመሳሳይነት አላቸው። በምን? ሴክስ ቀን በቀን ዲማንድ በማድረጋቸው። ሜጀር ልዩነታቸው ግን ይሄ he cares about his wife, he cares about her sexual need, he cares about her sexual desire, he totally cares about her. This one doesn't care. That's the major difference. Okay? So this is I'm all over the map. ምንም የምጠብቀው ነገር የለም። ስለዚህ የሴቶችን የወንዶችን አንድ የጀመርኩት ነገር ነበረ ረሳሁት። I don't know what it was. ግን it's okay. It will come to me. So ድንገት ማያውቀኝ ሰው አለ? I'm famous ማለት ነው። Good. ክብር ለእግዚአብሔር ይሁን። So ጀነራል ነገር ነው ልናገር የምፈልገው ባለኝ በተሰጠኝ ሰዓት አጠር አድርጌ። ግን ትናንትም እንደተናገርኩት ልናገር የምፈልገው አይምሯችሁን ሰብሰብ አድርጋችሁ ልትሰሙኝ ፈቃደኞቹ ነው። ካለዛ አንዳንድ አለፌ ጣል ማድረጋቸው ነገር አንዳንድ ነገራችሁ ለምንድን እንደዚህ ያለችው እኔ ባይሌ ኃይለኛ ነው ይባስ ኃይለኛ ልታደርገው ነው መታ እንደዚህ ብላ ሄደች የሚል አይነት እልህ የሚይዝ ነገር አለና በጣም አሰማማችን በጣም ጥንቃቄ ማድረግ አለብን። በትክክል ከሰማችሁኝ ሐሳቤን ታገኙኛላችሁ። ካለዛ ግን ብዙ ጊዜ ኢሜል አልመልስም because ብዙ ኢሜል ስላለ የትኛው መልሶ የትኛው መተው ይቻላል። ስለዚህ ጥያቄያችሁን ይዛችሁ puzzled እንዳትሆኑ listen to me carefully።
እንደገና ደግሞ ይሄ አንዳንድ ጀነራል ስቴትመንት ሰራለሁ ቅድም እንዳልኩት ማለት ነው። ለምሳሌ ብዙ ወንዶች ተደጋጋሚ ይጠይቃሉ እንዳልኩት not every man። ስለዚህ አንዳንድ የምላቸው ጀነራል ስቴትመንትስ not necessarily applicable to everybody። ስለዚህ ጀነራል በሆነ ሴትአፕ ነው የምናገረው። ማለት አትሊስት 75% of men ኮንሲደር የሚያደርግ ሲሆን ወንዶች እንዲህ ናቸው ብዬ አልፈዋለሁ እንጂ 75% 24.5 ወንድ ምናምን ስል አልገኝም እዚህ። ኦኬ ብዙ ሜጀር የሆኑትን ወንዶች ብዬ ነው ማልፈው። ያ ማለት ሁሉም ወንዶች ማለት አይደለም። ቅድም ባይ ዘ ዌይ ጀመርኩትን ልጨርስላችሁ men are like waffles የተባለው። ስለዚህ ወንድ ልጅ አሁን ለምሳሌ ካውንስሊንግ ላይ ሴቶች ታዲያ መጥተው ባሌ ቀን በቀን ነው ሴክስ የሚጠይቀኝ ምናምን ብለው ኮምፕሌን ያደርጋሉ። ስለዚህ የሚፈልጉት ሊትራሊ የሚሉ የሚመስላችሁ ካውንስሊንጉ አሳምኙ ቀን በቀን መጠየቅ ሴክስ ትክክል አይደለም ብለሽ ነው ማለት ነው። እኔ ደግሞ ባልየውን መስራችሁ ምለው መጠየቅህን ቀጥል ነው ምለው። ኦኬ ስለዚህ አንዳንድ ጊዜ ታዲያ ምሳሌ ሲሰጡኝ ይገርምሻል እኮ እንደው አጎቱ እንኳን ሞተው እኮ ነው የሚጠይቀኝ። ለወንድ ልጅ እነዚህ አጎት መሞትና ሴክስ የሚገናኙ ነገሮች አሉ። የተለያዩ ባክስ ውስጥ ነው ያሉት። ኦኬ በጣም አዝኗል አጎቱ በመሞታቸው፣ ግን እሱና ሴክስ አይገናኙም። ለሱ ብሬኑ እንደሱ አያስብም። ወንድ ልጅ አጎቱ ታሟል ይቀብራቸዋል፣ አለቃ አብሮ አይቀበርም ከአጎቱ ጋር። ኦኬ ሲምፕሊ ለወንድ ልጅ እነዚህ ሁለቶቹ ብዙ አይገናኙለትም። ላይክ ልጆቹ ያስቸግራሉ ምናምን አይገናኝም ለሱ። የወንድ ልጅ የሴክሹዋል ተፈጥሮ is very unique። የማይንዱ ራሱ ሴትአፑ it's very unique። ሴት ልጅ ይሄንን ስታቅ ያረማመዱን መንገዱን ታውቀዋለች። ለካ ባክግራውንዱ አይደለም። this is the way God designed him። not only this is the way God designed him, it is precious for our marriage, it's precious for our health። እሱ ማንነቱ የሚለው ነገር ጋር ስትደርስ ባልየው በቃ ከሌላ ሴት ይለቅ ነው የሚለው ከሚስቴ ሌላ። ምክንያቱም ለምን አንደርስታንድ እያደረገችው ትመጣለች። ሴት ልጅ እንደ ስፓጌቲ ናት። ጭንቅላቷ እንደ ስፓጌቲ ነው። ኦኬ ስፓጌቲ በቦል ውስጥ አስቀምጣችሁ ትናንትና ይገርማችኋል ያዘዝኩት ዲነር ቆንጆ ነበረ፣ ግን ስፓጌቲን ያመጡልኝ መካከል I don't usually like spaghetti macaroni ምናምን so ልበላ ፈለኩኝና ችግሩ እንዲህ ስትሉ ሁሉም ናቸው የሚመጡት። 3 ማንሳት ስትፈልጉ 37ቱም አብሮ ይጎተታሉ። ስለዚህ ሴት ልጅን ጠዋት ተናግሮ ሰድቦ አመናጭቆ ማታ ሴክስ መጠየቅ አይቻልም። because her sexual nature is attached with all of her being. She cannot desire sex. ሚስትሪት ባረጋ ያረጋት ባሏን ሰውነቷን ለባሏ በደስታ መስጠት ያቅታታል። እልህኛ መሆኑ አይደለም፣ ንዴተኛ መሆኑ አይደለም፣ ቂመኛ መሆኑ አይደለም። That's how God designed her. ስለዚህ ብዙ ጊዜ ባሎች አጎቱን ቅድም እንዳልኩት ማለት ነው አጎቱ ሞቶ ሴክስ ምናምን ሴት ልጅ ብዙ አይደለም። አጎቱ የጎረቤት ሰዎች ጉንፋን በጣም ከያዛቸው ሴክስ ይደብራታል። ኦኬ ስለዚህ ይሄ ናቹራል ዲፍረንስ። የሚገርማችሁ ነገር ጊዜ ቢኖርና የሰፊ ሴሚናር መሰጠው የ7 ቀን ምናምን ሴሚናር ላይ ዲቴል ገብተን ስናይ it is by design marvelous design ነው። የሷ እንደዚህ complicated የሆነ ኔቸሯ ወንድ ልጅ ሲምፕል ሰው ሲምፕል ሆኖ እሷ ግን እንደዚህ ኮምፓዝል በቃ ትልቅ complicated የሆነ ፓዝል ኔቸሯ it's by design ኢንቲሜሲውም የአንድነቱንም ነገር ውብ የሚያደርገው ነው። ባይ ዘ ዌይ ልጆቻችሁን ዛሬ ማታ ይላካችሁልኝ ዛሬ ጠዋት እስቲ እጃችሁን አሳዩ። በጣም ላመሰግናችሁ ፈልጋለሁ። ቴንክ ዩ ሶ ማች ልጆቻችሁን ስለላካችሁልኝ። ግን እናንተ ልጆቻችሁን የላካችሁልኝን ሰዎች እንዲህ ማለት ፈልጋለሁ። የማያውቁት የነገርኳቸው ነገር ብዙ አለ ብዬ አልገምትም። ኦኬ ልጆቻችን በዓለም ያለው
ዓለም ዛሬ የደረሰችበት ፈተና ውስጥ ነው ያሉት። ከዛ የተለየ ፈተና የላቸውም። ኦኬ ግን ለእናንተ ለተውላችሁ መፈልገው እኔ ምንም ፒል የሰጠኋቸው ነገር የለም የሚያድን ማለት ነው። ስለዚህ ትናንት እንደተናገርኩት የእናንተ ሄቪሊ ኢንቮልቭ ማድረግ ላይፋቸው ውስጥ ነው መድኃኒት። ስለዚህ አሁን ያናገርኳቸው ቶፒክ እናንተ እስከ ዛሬ አናግራቻቸው ዲስከስ አድርጋችሁ ማታውቁ ከሆነ this is a good opportunity። ምን እንደምትነጋገሩ ቶፒኩ አሁንም እነሱ አላቸው እናንተም አላቸው። ጥያቄያቸው በጣም ዲፕ ነው። I was virgin, I'm not virgin anymore now. Do you think I'm a sinner? We don't know. እንዲህ አይነት question ልጆቻችን እንዳላቸው ማወቅ አለብን። ምክንያቱም የሚኖሩት እዚህ ዓለም ውስጥ ነው እንጂ ሌላ ፕላኔት ላይ እያኖርን እያመጣን ቤታና በላ እናጠጣ። ስለዚህ ይሄን ሬኮግናይዝ አድርገን ጃጅመንታል በሆነ ሳይሆን እንትን ማድረግ ሳይሆን እነሱን በመኮነን አንተ ሰይጣን ያንን ሁሉ ነግሬሽ እንዴት እንዲህ ታደርጊያለሽ ምንም የትም አያደርሳቸውም። እሱ እንዲያውም ይባስ ጥልቅ ውስጥ እንዲገቡ ነው የሚያደርጋቸው። ይልቅስ coming along እናት እስከ ዛሬ ለምሳሌ ለ14 15 ዓመት ልጇ ምንም ነገር አማታውቅ ከሆነ ስለ ራሷ ላይፍ this is a good opportunity. By the way ስለ እናትሽ ማታውቂው ብዙ ነገር አለ። እኔ እናትሽ በ16 ዓመቴ እያለሁ እንዲህ ሆኗል። እኔ እናቴ ገርምሽ በጥንቃቄ አሳድገውኝ አንዳንድ ጊዜ እኮ የማይሆን ታሪክ ነው የምንነግራቸው ለልጆቻችን ያልተፈጠረ የሌለ ነገር። we need to open up. So we need to discuss. Please ልጆቻችሁን ቅረቧቸው፣ ልጆቻችሁን አናግሯቸው። ዝም ብላችሁ ከትዳር በፊት ሴክስ ማድረግ ኃጢአት ነው ምናምን they know it. They don't need to hear it again and again. So tell them አንዳንዶቹ guilt ridden በሆነ ላይፍ ውስጥ ነው ያሉት ማለት በቃ I feel guilty። ስለዚህ እንዲህ አይነት እግዚአብሔር ቃል ሲናገር ስለ ሁለት ጊልት ነው የሚያወራው። አንደኛው ጊልት ወደ እውነተኛ መንገድ የሚመራ በእግዚአብሔር መንፈስ የሚመራ ወደ ንስሐ የሚያመጣ ሲሆን አንደኛው ግን ወደ ሞት የሚመራ ጊልት ነው። ስለዚህ ወደ ሞት እንዳይመሩብን we need to talk with them. We need to tell them the blood of Jesus Christ. እንደው እኛ በቃ አይኑ ቸርቹ በቃ ፓስተር እንትና ጭኖብን በቃ እንደ ድንገት ፐርፌክት ሆነን የተገኘን አድርገን ፕሬዘንት አናርግላቸው። we are not። ስለዚህ ልጆቻችን እኛን ማወቅ አለባቸው፣ እኛን ማየት አለባቸው። እኛ ምህረቱን የክርስቶስን ምህረት እሱ ማዳን ይገርማችኋል። ዛሬ ጠዋት አንድ ነገር በጣም ረበሸኝ ሌሊት እና ምንድነው ያጽናናሽ ብትሉኝ መቼም ስናገረው ያ እሱንም አውቀዋለሁ የምትሉ ሰዎች ትኖሩ ይሆናል። ግን I really encourage you guys አሁን አንድ ሙሉ መጽሐፍ እያነበብኩ ነው በዚህ ቻፕተር ብቻ መዝሙር 23 a very small chapter። የሚገርማችሁ ነገር ግን የያዘው እንትን በጣም የሚያስደንቀው እና ዛሬ ግን ነፍሴን እግዚአብሔር ያጽናናው በምንድን ነው? በዚህ ነው። ቁጥር 3 ላይ እንደዚህ ይላል፣ ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ። ምንድን? ስለ ስሙ በጽድቅ መንገድ መራኝ። በጽድቅ መንገድ ማለት ሁሉ ነገር ስሙዝ የሆነ ማለት አይደለም። ሁሉ ነገር በቃ አሪፍ የሆነ ሁሉ ነገር ደስታ፣ ጭፈራ፣ በቃ ፋሲካ እንደ አሁን ዩቲዩብ ላይ እየተለቀቁ እንዳሉ መልእክቶች አለ አይደል? ደስ ብሎ ነው የምትኖረው፣ በነፃ ነው፣ ሀብታም ነው መሆን ያለብህ ግዴታ ማለት ነው፣ ምርጫ የለህም ማለት እኮ ነው። በጣም ጤነኛ ሆነ ነው የምትኖረው፣ ሀብታም ነው የምትሆነው በሚል መጽሐፍ ቅዱስ አይለንም። እኔ ከየት እንዳገኙት አላውቅም። ስለዚህ ምን ይላል? በሞት ጥላ መካከል ስለዚህ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ቢሄድ ስትመራኝ የምትመራኝ መንገድ እንኳን የሞት ጥላ መንገድ እንኳን ቢሆን አንተ ከኔ ጋር ነህና ክፉን
ስለዚህ ለልጆቻችን ማስተማር ይሄ ነው። እኔ በጣም ለልጆቼ ምቀናው አንድ ነገር አስጨነቀ ምናምን ሲሉ በኢየሱስም ተቆረጥ ተነሳ ተተከል ምናምን ብዙ ጊዜ አለልም። I want them to be strong። ስለዚህ ብዙ ጊዜ ልባቸውን እንዲጥሉበት የምፈልገው የጌታን መገኘት አንዳንድ ጊዜ እኮ ብዙ ጊዜ እኔ እንደሚመስለኝ ብዙ ጊዜ መድረክ ላይ እንደምናገረው ሰይጣንን በጣም ብዙ ሹመት ሰተነዋል። በጣም ብዙ ስራ ነው ሰይጣን ነው እንዲያደርገው እንላለን። ሜሬጅ ውስጥ ራሳችን አስቸጋሪዎች ሆነን ራሳችን የጠመመ አስተሳሰብ እያለን ትዳራችን ውስጥ ችግር የምናመጣው ራሳችን ሆነን ሰይጣን አስቸገረኝ ደውለን ፓስተር ጸልይልኝ በጣም እየመጣ ነው የሚያስጨንቀኝ ሰይጣን ነው የሚመስለኝ በቤቷ ጥግ ቁጭ ብሎ ስራዬን ስሪልኝ ብሎ ጥርሱን የሚፍቅ ነው የሚመስለኝ ስራ አጥቶ ማለት ነው። በቃ የሚገርማችሁ ነገር ሰይጣንን ብሌም ማድረግ ምን መሰላችሁ ዴንጀሩ? በቃ አንለወጥ። መለወጥ በእኛ ጎጆ አይገኝም። መለወጥ በእኛ ትዳር አይገኝም። መለወጥ በእኛ ህይወት አይገኝም። ለምን? ጥፋት ያደረገው ማን ነው? ሰይጣን ነው። በቃ ሰይጣን ነው። ስለዚህ we're blaming him። ስለዚህ መለወጥ የለም፣ ካራክተር ቼንጅ የለም። ሁሉ ጊዜ ባለህበት እርግጥ ይሆናል ህይወታችን፣ ትዳራችን። ስለዚህ ለልጆቻችን የእግዚአብሔርን አብሮነት በእርግጥ ዲፋይን አድርገ ነው ሰይጣን። እግዚአብሔር ቃል ምን ይላል? እግዚአብሔር እንዳለ ታምናለህ ይልና አጋንንትም ያውቃሉ፣ ያምናሉ፣ ይንቀጠቀጣሉ ይላል። ስለዚህ ልዩነት መኖር አለበት። ስንቶቻችሁ እንደሰማችሁ አላውቅም። ማርቲን ሉተር ሰይጣን አንድ ጊዜ በጣም አስቸገረው። ስለዚህ ሲፈታት ነው። ለዛን ጊዜ ማርቲን ሉተር በጣም ጃይንት ካደረገው ነገር እግዚአብሔርን ማወቁ ነው፣ ኢየሱስን ማወቁ። ስለዚህ ግን አሁን አንድ ጊዜ ሰይጣን ላይ ያስፈራራው ፈልጓል። ስለዚህ ኦብቪየስሊ በመገለጥ መጣ። ስለዚህ ማታ ተኝቶ ቤቱ ይንኮሻኮሻል። ከዛም ሌሊት ተነስቶ ምሻይ መተኛት አቃተኝ ብሎ ብድግ ሲል በቃ እሱ በሚረዳው መንገድ ሰይጣንን አየው ማለት ነው። ከዛ ተነስቶ ምንድነው ይንኮሻኮሽ ብሎ ሲል አንተ ነህ እንዴ ያለን ገብቶ ተኛ ንቆት ማለት ነው። እንዴት የተጠለልኩበትን ደም በምን አልፈህ እኔን ትነካኛለህ? የተጋረድኩበትን ጸጋ አልፈህ በምን ታገኘኛለህ? በእግዚአብሔር እጅ መዳፍ ውስጥ ቁጭ እንዴት አልፈህ የትኛውን ጎተህ እኔ ጋር ትደርሳለህ? አንተ ነህ እንዴ ብሎ ገብቶ በጣም ሰላማዊ እንቅልፍተኛ። ስለዚህ ለልጆቻችን ይሄን ነገር ማሳወቅ እንዴት ቆንጆ ነው። የሰይጣንን ማንነት በተለይ የኛ ሶሳይቲ ውስጥ በቃ ቁረት ተነሳቁ ምናምን ስንል ብዙ ጊዜ በእጃችን ካራቴ ምንጥለው ይመስለናል ሰይጣንን። የእግዚአብሔር ቃል ግን ሲናገር ሰይጣንን ተቃውሞት ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ስለዚህ ፕራክቲካሊ አድርጎ ሲያስቀምጠው ሰይጣንን በአክሽናችን ስንቃወመው ከኛ ይሸሻል። አንዳንድ ሰው ሌሊት ተነስቶ 7 ሰዓት ይገስጻል። እሱ ጉሮሮም ያደርቃል ወገኔ፣ ልብም ያደክማል። ሲሪየስሊ መጽሐፍ ቅዱስ ላይ እንደሱ አይነት ነገር የለም። ሰይጣን አትገስጹ እያልኩ ነው። እስቲ እጃችሁን አሳዩ። እንደሱ እያልኩ ነው አይደለም። የክርስቶስን ክቡር ስም ማወቅ አለብን። እሱን አጠቃቀም ለልጆቻችን ማሳየት አለብን። እግዚአብሔር ቃል የሚለው ሰይፋችን የክርስቶስ ስም ነው ይላል አይልም? ምን ይላል? ሰይፋችን የእግዚአብሔር ቃል ነው። ይላችሁ ስሙ እንዲያውም ደስ ይለኛል። the righteous run to it ይላል። ወደ ስሙ ይሮጥና ይሸሸጋል፣ ያመልጣል። እንደሱ የሚመስለን ኢየሱስ እያልን እየሮጥን የምንደበቅ ይመስላል ቃሉን ስናየው። የሚለው ግን ምንድነው? ይሄኛውን ብታነሳብኝ ሰይጣን፣ ይሄኛውን ስለኔ ብትናገር፣ እኔ ግን መሸሸጊያ አለኝ፣ ኢየሱስ ስለኔ ሞቷል ማለት ነው።
ትምክታችን በኢየሱስ ላይ መሆን ማለት ነው፣ በስሙ ማለት። ስለዚህ ለልጆቻችን ይሄን ነገር ማሳየት፣ ለልጆቻችን ምህረት እንዳለ መነሳት እንዳለ በእግዚአብሔር እንደው አታድርጉ፣ አትንኩ፣ አትቅመሱ ሳይሆን ምህረት አለ፣ ኢየሱስ ይረዳናል፣ ኢየሱስ ያነሳናል የሚለውን መልእክት ለልጆቻችን ማስተላለፍ አለብን። በጣም ደስ የሚለኝ very young handsome young man የጠየቀኝ ስለ ሜሬጅ ነው። እንዴት ደስ እንዳለኝ አትጠይቁኝ። ምን ብሎ ነው የጠየቀኝ? ምንድነው ጥሩ ሜሬጅ ለማግኘት ምንድነው ማድረግ ያለብኝ? ዛሬ ስንት ዓመቱ ነው? he's 16. and I said, guess what, this is the right age to learn about marriage. this is the right age. ሰዎች ስለ ትዳር ማወቅ የሚፈልጉት ትዳር ውስጥ ገብተው ብዙ ትርምስ ከሰሩ ካጨመላለቁ በኋላ we want to learn about marriage. Get what? About what? So I say to young people, this is the right age to learn about marriage. ስለዚህ ሁልጊዜ መድረክ ላይ እንደምናገረው ልጆቻችን ማለት ትንንጥ የወደፊት ሚስቶችና ባሎች ናቸው። እያሰለጠናቸው ሚስት ባሏን አነጋገሯ ለሴት ልጇ እየነገረች ነው። ባል ስታገቢ እንዲህ ባልሽን ትሬት አድርጊው እንደኔ እያሰለጠነች በደንብ ነው። ልጆች ደግሞ በጣም ነው የሚማሩት በደንብ። አንዳንድ ጊዜ የሚጽፉልኝ ደብዳቤ ሳይ ዋው የታገኘሽው እንዲህ አይነት አባባል። ስለዚህ ወገኖች አንዳንድ ጊዜ ልጆቻችንን ላይትሊ ማየት ያለብንም በሜሬጃችን ማሰልጠን አለብን። ስለ እግዚአብሔር ምህረት ደጋግሜ የገልጫ ነው የምፈልገው እዚህ ቸርች ፕሊስ ልጆቻችሁን ስለ ጌታ ምህረት ስለ እግዚአብሔር የክርስቶስ ደም አስተምሯቸው፣ አናግሯቸው። ስለ ሴክሹዋል ተፈጥሯቸው አናግሯቸው። it's a good topic to talk። እና መጽሐፍም እንዲህ አይነት ነገር ማቴሪያልም ስታገኙ read it. I mean I'm not saying እኔ መጽሐፍ ግዴታ መግዛት አለባችሁ እያልኩ አይደለም። ሌላም መጽሐፍ ካገኛችሁ it's good to use it. so አንዳንድ ጥያቄያቸውን የልጆቻችሁን ከናንተ ጋር ስለሚያያዝ ነው አሁን ደግሞ የምናገረው። ጥያቄያቸውን ሳይ አንዳንድ ጊዜ ማገኘው በአዳልትስ መካከል ማገኘው ለምሳሌ married couples you know ጥያቄ አለን አሁን ለምሳሌ ሴክሹዋል ላይፋችንን እንዴት ኢምፕሩቭ ማድረግ እንችላለን የሚል ጥያቄ ያመጣሉ። ለኔ ግን ብዙ ጊዜ እንትን የሚለኝ መሰላችሁ ክርስቲያን ሁሉ ጊዜ መጠየቅ ያለበት ብዬ የምገምተው as a Christian and a disciple of Jesus Christ, how can I love God more? ሌላው በሙሉ በቦታው ይቀመጣል። how can I love God more? how can I worship him more? how can I be close to God? ስለዚህ ሰው ትዳሩን ይዞ ሲሄድ የእግዚአብሔር ቃል ከሌለው እሷ መጽሐፏን ቅዱሳን ይዛ በኢየሱስ ብቻ እንጸልያለሁ እግዚአብሔር ያውቃል ያሳድገኛል አይሆንም። ትዳር ሁለት ሰዎች የሚኖሩት ያንድ ሰው ህይወት ነው። የሰማችሁ ትዳር ሁለት ሰዎች ያሉበት ያንድ ሰው ህይወት ነው። ስለዚህ እኔ እንትን እሷን ይዤ ጌታ ያሳድገኛል ያልሽ በግሏ እንደዚህ ያንቃ እሱም ጌታ እኮ ይናገረኛል እኔ አንቺ እንት ብለሽኛል እንጂ እኔን እግዚአብሔር ይናገረኛል ስለሚናገር ማለካይን ስናነብ እኮ እግዚአብሔር ቃል የሚለው የልጅነት ሚስትን አሳዝናሃል። ሌላ ነገር እኮ እሱ መስዋዕት እኮ ጀምሯል። ባልየው እኮ መስዋዕት ማሸብሸብ ጀምሯል። ቤተ መቅደስ ይዞ መጥቶ ስጦታ ይዞ መምጣት ጀምሯል። እግዚአብሔር እንደስ ሊያሰኝ አልሰማም ዞሯል አለ። የልጅነት ሚስትህን አሳዝናሃታል። የሚያስደንቅ እኮ ነው። ስለዚህ ትዳርን ስናየው ይገርማቸዋል። ትዳር ሜጀር በካውንስሊንግ ውስጥ ከ9 ዓመት በላይ አልፎኛል። ያየሁት ነገር
አንዳንድ ጊዜ የምንስተው ስፒሪቹዋል ላይፋችን ትዳራችን የስፒሪቹዋል ላይፋችን ሚረር ነው። ላይክ መስታወት ላይ ስታዩ የምናየው ምንድን ነው? ሪፍሌክሽን፣ የእኛን ሪፍሌክሽን ማለት ምን ይጨምራል አይጨምርም ማለት። እኔ አሁን ጸጉሬ እንደዚህ የተበጠረው መስታወት ላይ ጸጉሬ ወደ ላይ ሄዶ ያሳያል እንዳለው ነው የሚያሳይ። እንደ ሚረር ደግሞ እውነተኛ ነገር የለም። አንዳንድ ጊዜ በጣም ያንግ መሆን ስንፈልግ ሚረሩ ያንግ ያደርገናል። ገጭና ሪንክላችንን እያወጣ እያንዳንዷ ገጭ ነው የሚያደርገን። መሬጃችን ስፒሪቹዋል ላይፋችን ሚረር ነው። ሚረር ነው። እኔ ለባሌ ሳሚት አደርጋለሁ። መቼም ቸርች ውስጥ እንደሚነገረው መኖር የምፈልገው ባልሽ ለኔ ሚስቴ ሳሚት ታደርጋለች ወይ ብሏል ወይ? ተቀባዩ ምን ብሏል? እኔ ሚስቴን በጣም አንዳንድ ባሎች ምን ይሉኛል፣ እኔ ሚስቴን በጣም ነው የምወዳት፣ ጫማ ገዛላታለሁ፣ ቀሚሱ ዋንም ወንድ ነው የሚያደርገው፣ ጫማ መግዛት ምናምን፣ እኔ ስራ ሰራለሁ፣ ሰርቼ ገንዘብ ይዤ እመጣለሁ፣ ማንም ወንድ ነው እሱን የሚያደርገው። ወንድ ልጅ ሄዶ መስራቱ ለራሱ ጥቅም ነው፣ ለሚስቱ አይደለም። የምትሮጠው እሷ፣ ከፍና ዝቅ የምትለው እሷ፣ ሮጣ ትምህርት ቤት ልጆቹ የምትወስደው እሷ፣ ሁሉ ነገር እሷ። ባይ ዘ ዌይ እህቶች በደንብ አዳምጡኝ። ሴት ልጅ እንደሱ ባደረገች ቁጥር ልጆቹን አንጠልጥላ የምትወስድ እሷ፣ ትምህርት ቤት ሲባል አንተ ቁጭ ለቲቪ ብቻ እኔ እነሱን እሄዳለሁ ባለች ቁጥር ወንድ ልጅ ምንድን ነው የሚያደርገው? ቴንደንሲ የወንድ ልጅ ተፈጥሮ ምንድን ነው የሚያደርገው? ፋይት ያደርጋል እኔ ከሚስቱ ጋር እኔ ነኝ ልጆቹ መውሰድ ያለብኝ። ሪመምበር እኔ ነኝ ይሄን ነገር መውሰድ፣ ቤቱን ማጽዳት ቫኪዩም ማድረግ ያለብኝ እኔ ነኝ። ዛሬ ቁጭ በይ ይላል እኔ ባል። እስቲ እንደሱ የምታደርጉ ባሎች አንድም የለም እንዳታወጡ። አንድ ባል እንደሱ አይልም። ለምን? ወንድ ልጅ በተፈጥሮ እንደሱ አይነት ፋይት ውስጥ መግባት አይወድም። ቢኮዝ ስራ ያመጣበታል። ወንድ ልጅ ብዙ እንደሱ ስራ አይፈልግም። ስለዚህ ወንበሩን ዙፋኑ ለቆላት ባልሁኝ ብለዋት ቁጭ ብሎ ቲቪውን ያያል። ሂስ ፋይን ዊዝ ዳት። ሞኝ ሚስት ታዲያ ባሏ እንደሱ ሲያደርግ ጓደኞቿ ጋር፣ ዘመዶቿ ጋር፣ እህቶቿ ጋር፣ አጎቶቿ ጋር ይቶች ባሌ እኮ እኔ ራሴ እኮ ነኝ የምለፋው እያለች ዝም ብላ ታወራለች የዞረች። እነሱም እያዩ ስለ እሷ ትዳር ያዝኑላታል እንጂ ጠብ የሚያደርጉለት ነገር የለም። ጥበበኛ ሚስት ግን ምን እንደምታደርግ ነግራቸዋለሁ። ትንሽ የሚያደርገውን ነገር I really appreciate your effort. Thank you. ትራሹን እንድታወጣ አስቀምጬልሃለሁ። She doesn't repeat. ለመሰላችሁ ወንድ ልጅ በተፈጥሮ ናግ መደረግ አይወድም። ትራሹን አውጣ መኪና ሲነዳ ኧረ እንዳገጫቸው ኧረ እናተው አይወድም ወንድ ልጅ። ኮንፊደንት ሆና የምትሄድ ሚስቱ ነው ደስ የሚለው። እነሱ ማጨቀጭቁ ሴቶች አንደኛ ነኝ እኔ፣ አንደኛ በመጨቅጨቅ። ስለዚህ ይሄ እውነት ከገባኝ በኋላ ምን አደረኩ መሰላችሁ? እጄን ሰጠው ለባሌ። ሄድኩ እኔ ፍቅር በዚህ ነገር ላከብርህ እፈልጋለሁ። I want to respect you. ስለዚህ you have to help me. እኔ ስነዳም መሰላችሁ የሚያደርገው እሱ ወንበሩን ያስተኛውና እሺ ወሬ አምጪ፣ እንኳን ልንጋጭ ነው ያዡ። እሱ እኮ መኪና ያስተማረኝ መንዳት የዛሬ 23 ዓመት እሱ ነው ያስተማረኝ። I'm serious, I'm not joking. እሱ ነው ያስተማረኝ መኪና መንዳት። ግን እሱ በእኔ ኮንፊደንት ሆኖ ወንበሩን አስተኝቶ እሺ ምናምን ብሎ ጨዋታ አምጪ ይለኛል። እኔ ግን እሱ ሲነዳ አብሬ ነው ፍሬን የሚይዘው። ስንት ዓመት የነዳ ሰውዬ እኮ ነው። ሌላ ሰው ራይድ ሲሰጠኝ እስቲ ሰሞን ራይድ የምትሰጡኝ እነሱ ቀስ በይ እሱን ልትገጨው እኮ ነው ያልኩት ሰዋል የለም። አይ ሪስፔክት them። ግን የሚያሳዝኑ መስላችሁ ማናቸውም ባሎች አይደሉም። ነምበር 1 ማክበር ያለብኝ በዓለም ላይ ባሌን ነው። ነምበር 1 ኮንፊደንት ሆኜ ሄልፕ ሚ ያልኩት just help me. I want to respect you and then this is my weakness, so help me. ከዛ ሲነዳ ታውስ እንዴ ታይ ኦኬ ጸጥ። ለምን አንገጭም? በልብ መጸለይ አለ በልብ በቃ ዛሬ አይደል። ግን ወንዶች አንድ ነገር ስለ ሴት ባህሪ እንድታውቁ ፈልጋለሁ።
ሴት ልጅ ለሚስቱ አንደስ ለባሏ አንደስ የምታደርገው ከሌላ ወንድ የተለየ ነው። እሱ ባሏ የሷ ባሏ ነው። ስለዚህ ስህተት ሰርቶ እንዲያዝባት አትፈልግም። ኦኬ ሞቲቫን የሚስትን መረዳት እንዴት ቆንጆ ነው መሰላችሁ። እንደዛ የምታደርገው መንዳት አትችልም አንተ ማጠቅም ሰው ነህ እያለች አይደለም። she cares about him። ስለዚህ እዛ ትራብል ውስጥ እንዲገባ አትፈልግም። above all she's protecting the whole family። ምክንያቱም አክሲደንት ላይ ኢንቮልቭ ካደረገ እሷም ችግር ነው፣ ለቤተሰብ ሁሉ ችግር ነው። ስለዚህ she's trying to contribute to that protection protect ለማድረግ ለፋሚሊዋ ነው። ስለዚህ እንዲህ አይነት አንደርስታንዲንግ ባለበት ቦታ ነገሮች ሜሬጆች እንዴት ቀስ እያሉ ወደ ጤነኛ ወደ ሆነው ይሄዳሉ። ግን አንደርስታንዲንግ ከሌለ እንዴት አደገኛ ነው። የወንድና የሴት ልጅን ተፈጥሮ አለመለየት እንዴት አደገኛ ነው። አለመተዋወቅ፣ አለመረዳት እንዴት አደገኛ ነው። ስለዚህ ይሄን ሁሉ ምላችሁ ምንድነው የስፒሪቹዋል ላይፋችንን ለማየት እኔ የት ጋር ነኝ በጌታ የት ጋር ነኝ ብሎ ለማየት የትም ሄደ የለብንም። እኛ ያገባን ሰዎች ትዳራችንን ማየት ብቻ ነው። ባሎቻችን ስለኛ ምን ይላሉ? ስለዚህ ባሎች ቅድም እንዳልኳችሁ እኔ ስራ ሰራለሁ ቀሚስ ገዝቼላታለሁ። አንዱ ምን አለኝ ሪሰንትሊ እኔ የምታየውን ቀሚስ ሁሉ የገዛውላት እኔ ነኝ አለ። I mean every man does that አልኩት። ዜሮ አገባውበት ዜሮ። እሷ እኮ የምትሰራው በቀን ውስጥ እኮ 3 ሰዓት ምናምን ነው ሰርታ የምትመጣው። እኔ ከ9 ሰዓት በኋላ ሰርቼ የምመጣው አለ። ሁሉም ወንድ ያደርገዋል እሱ። tell me another ምን እንዳረግላት ነው ታዲያ የምትጠይቂኝ አለ። ምን ትላለች እሷ? ምን ትላለች እሷ? ቀን በቀን መጨቃጨቅ ነው በቃ። አብረን ራት እንብላ። that's what I'm saying eat dinner with her። ሴት ልጅ ከባሏ የምትጠይቀው ነገር it's so minor ልጆቹን ቶሎ እናስተኛና እኔና አንተ ተያይዘን እንውጣና አንድ ቦታ እንሄድ። ከኔ ጋር ሁን፣ አዋራኝ፣ ሳወራ አዳምጠኝ። አሁን ደግሞ ቴክስት አለ፣ ሶሻል ሚዲያ አለ። ያንዳንድ ባሎች አደማመጥ እኮ አዎ ስልካቸው ጤው ሲል ቴክስት ይሰማል። you're not listening to her and she knows it። ይገርማሻል። አንዳንድ ኮንፈረንስ ምናምን ከተደረገ በኋላ አገሬ ስመለስ ኤቭሪቲንግ ማውራት ነው የምወደው ለባሌ። ሳወራለት ብዙ ጊዜ ፒክቸር ውሰጂ ይለኛል። ምክንያቱም ስታወሪልኝ ፒክቸሩን እንዳገናኘ ያን ሰውዬ ስትነግሪኝ ስለዛ ሰውዬ እንዳይ በጣም ነው ደስ የሚለኝ። ካወራሁለት በኋላ በቀደም ግን የነገርሽ ለምሳሌ ግርማ የሚባል ሰው መቼም ግርማ አርገህልኛ በቀደም ተናገር ያለ ግርማ የሚባል ሰው ቶሎ ካወራሁኝ ትናንት ግን የነገርሽኝ ግርማ እንደዛ ያለው እንደዚህ እንትን ብሎ ነው አያውቀውም እኮ ግርማ። ለእኔ ግን እንዴት ደስ እንደሚለኝ ሂኖስ ግርማ ሂኖስ አልማዝ ሂኖስ ፓስተር እገሌን ኦልሬዲ እሱ ግን እንደዚህ ያለ ፓስተር እገሌ መሆን አለበት እንደዚህ ያለ አያውቃቸውም። he's listening። the most romantic husband ጆሮ የሰጠ husband ነው። ለምን ልቧን ይሰማታል። ሴት ልጅ ትልቁ ችግር የምትፈጥረው በምንድነው? በባሏ ላይ ለፍላፊ ናት። ወንዶች ደግሞ ነገር በሙሉ እንደ CNN ኒውስ ነው እንዲቀርብለት የሚፈልገው። አይፈልግም ዲቴል ቸርች ሲሄድ ሰዎቹን ሰላም አልኳቸውና ምንድነው የተሰበከው ነው ያልኩሽ ይላል። ታይትሉ ነው ደግሞ ሰበካውን ነው የሚፈልገው። አይፈልግም ፓስተሩ ምን እንደሰበከ መስማት አይፈልግም። የብዙ ወንድ ተፈጥሮ ነው። አንድ ጊዜ ማይነር የሆነ ስሞል የሆነ ካር አክሲደንት ኢንቮልቭ አደረግኩ። ከዛ ለባለቤት ደወልኩለት እና I'm involved in a minor car accident ስለው እኔ ግን እንዲሰማኝ የፈለኩት ጠዋት ከእንቅልፌ ስነሳ ልቤ ነግሮኛል ከሚለው ነው መጀመር የፈለኩት። አክሲደንቱ አፕሪ ያደረገው in the afternoon። እኔ ግን ታሪኩን መጀመር የፈለኩት in the morning። I want him to listen to my story. I don't want him to listen about the car accident. Guess what he said? እሱ መስማት አልፈልግም። ሰው የኢንሹራንስ አለው ወይ? በቃ
መጀመሪያ አዩ ኦኬ አለ ስለምትናገሪው ሆስፒታል አይደለሽም ምናምን አለ ኦኬ ነሽ ኦኬ then the next thing he wants to know insurance አለ ወይ the detail is nothing for him but then for a woman she wants to invite her husband into her world the only way she invites him is by asking him to give her his ears listen to me ስለዚህ ወንድ ልጅ ነው ገንዘብ ሰራለው ሶስት ስራ ነው በሰራው ጫማ ገዝችላት it means nothing ጆሮውን የማይሰጣት ከሆነ it means nothing ለነፍሷ የምትናገረውን አልሰማም ካለ አሁን ሳሪ ባሎች ብዙ ጊዜ ጠይቁኛል ባሎች ሚስቶቻችሁን ውደዱ ይላል ግን እኔ ሚስቴን እንዴት እንደምወዳት አላውቅም አሁን ሳሪ እንደ አይነት የማሪጅ ሴሚናር ምናምን ሲሰጥ ብዙ ጊዜ የሚመከር ነገር አለ ለሚስቶቻችሁ አበባ ስጡ you know ለሚስቶቻችሁ እንደዚህ የምትወደው ቸኮሌት ስጡ ሲባል ወደዳውን ባል ቸኮሌት ይዞ ይሄዳል ሚስት ደግሞ አትወድም 3 ቀን አበባውን ተቀበልና በአራተኛው ቀን ትራሽ ነው የምትከተው ለምሳሌ ልጅ quickly ትሰለቻለች ስልቹ ናት ይሄ ደግሞ ወዳው በቃ ተለዋጭ ጸባይ ስጠኝ ብላ ጸልያ ያገኘችው አይደለም ውስጥ የሚያልፉ ሆርሞን by the way አሁንም ደግሜ ላለሁኝ እንደ አይነት general statement ስሰራ I'm just speaking about most women I'm not saying every woman ስለዚህ የስፒሪቹዋል ሚረር የት ጋር ያለው ቃል ሲጠፋ በእግዚአብሔር ቃል መመራት አንዳንድ ሰው ቃል አዳምጪ እግዚአብሔር ቃል እንደሚል እግዚአብሔርን ቃል እየመጣ ራሳችሁ አታታሉ ይላል ዝም ብሎ ቁጭ ብሎ የሚያዳምጥ አታላይ ነው ራሱ አታላይ የእንትና ሰው ካሰማሽው እንዴ እንትና ዩቲዩብ አይሽው እንዴ ምናምን ይላል ምንም ነገር ህይወት ውስጥ የለም ምንም ነገር by the way አንድ ትልቅ ምክር ልስጣችሁ እኔ በትዳሬ ተማርኩት by the way ይሄኛው 21ኛ ዓመታችንን ከተጋባን ሰበካ ትዳር ውስጥ አይሰራም እቻችሁን አሳዩ የገባችሁ የሰማችሁ ሰበካ ትዳሬ ውስጥ አይሰራም አትስበኩ ፕሊዝ ሰባኪዎች ኮናችሁ ቸርች ውስጥ በተሰጣችሁ ቀን ነው እናስበኩ ለሚስት ሄደህ አትስበክ ፕሊዝ ሚስቶች ሆይ ለባሎች አትስበኩ በቃ ክርስቶስን መስሎ መስበክ እንዴት ደስ ይላል መሰላችሁ ማንንም የሚማርከው እሱ ነው ማንንም እንጂ ሐዋርያ ጳውሎስ እንዳለ በጣም ዲስከስቲንግ ነው በጣም የሚገርማችሁ በጣም ብዙ መንፈሳዊ ካውንስለርስ የሚሉት ነው very offending ሐዋርያ ጳውሎስ እንዳለ ጴጥሮስ እንዳለ የፈለጉ ይበሉ in that marriage setting it's dangerous ስለዚህ እኔ spiritually I'm strong የሚል ከባልና ከሚስት then that strong spiritually strong person ማሳየት ያለው በሰበካው ሳይሆን በቃል በማጋጠሙ ሳይሆን cross reference በማድረግ ሳይሆን ብሉይና አዲስ ኪዳንን ክርስቶስን በመምሰል ነው እንደሱ የሚረታ ነገር የለም በምድር ላይ ስለዚህ በየትኛውም የማሬጅ ዲስከሽን ቨርስ አላመጣ በየትኛውም ዲስከስ አድርጎ ሶልቭ ማድረግ እንጂ ሐዋርያ ጳውሎስ እንዳለ ጴጥሮስ እንዳለ ቶማስ እንዳለ ያለ እንደሱ የሚባል ነገር ባይዘው የቶማስ መጽሐፍ አላነብም ቶማስን ወንጌል የምታውቃላችሁ ቶማስን ወንጌል አላነብም አልቀበለውምና ስለዚህ the best method the successful marriage the best way የግል ህይወታችንን ከክርስቶስ ጋር ማጣበቅ የኔ ጥሪ ከባሌ ጥሪ ጋር የተገናኘ አይደለም የኔ ጥሪ ያለው ከኔና ከእግዚአብሔር ጋር ብቻ ነው ሪሌሽንሺፕ እንዲያውም አንድ ቃል ላሳያችሁ ፈልጋለሁ በጣም ወደው ቃል ቲቶ 2 ከ3 እስከ 8 ነው ግን እኔ ማተኩረው ቁጥር 3 እስከ 5 እንደዚህ ይላል እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ
የማያሙ ለብዙ ወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ ይሁኑ። እነማ? አሮጊቶች ሴቶች። ከዛ ግን አሮጊት ያልሆኑ ስለ ሴቶች ሲናገር እንደዚህ ይላል፣ ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎች፣ ለባሎቻቸው የሚታዘዙ እንዲሁም የሚመክሯቸው። የሚታዘዙ እንዲሆኑ ይምከሯቸው። አማርኛውን በትክክል አላነበብኩትም። ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎች፣ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። እነማ? አሮጊት ሚስቶች፣ ወጣት ለሆኑ ሚስቶች። ስለዚህ የሚስት ጥሪ፣ የባል ጥሪ ከሚስት ጋር የተያዘ፣ የሚስት ጥሪ ከባል ጋር የተያዘ ሳይሆን ከእግዚአብሔር ጋር የተያዘ ነው። እኔ ለባሌ ሳሚት የማደርገው ባሌ እንዲያከብረኝ ሳይሆን እግዚአብሔርን እንዳከብር ነው። ይሄ ማይንድ ሰትአፕ እንዴት ነፃ ያወጣል መሰላችሁ? ሶ ኢንዲፔንደንት፣ የኔ ሚስትነት ሶ ኢንዲፔንደንት እንዴት ነፃ ያወጣል መሰላችሁ? እንዴት ግልግል ያደርጋል መሰላችሁ? በእርግጥም ኢየሱስ እንደተናገረው ሸክም የበዛባችሁ ወደ እኔ ኑ እንዳለው፣ ሸክሜ በቃ ቀሊል ነው እንዳለ፣ በሜሬጅ ሰትአፕም የኔን ጥሪ የማየው በእኔና በክርስቶስ መካከል ያለ ኢንቲሜት ሪሌሽንሽፕ ሪፍሌክሽን ነው እንጂ ከባሌ ጋር የተገናኘ አይደለም። ስለዚህ ለባሌ ሳሚት ማደርገው አንደኛ ለኔ ደህንነት፣ ሚስቶች በደንብ አዳምጡኝ፣ ለኔ ደህንነት፣ ለኔ በረከት፣ ለኔ በመንፈሳዊ ጸጋዬ መገለጥ ብቻ ሳይሆን በመንፈሳዊ ጥሬ ማትረፍ የምችለው በዚህ ስር ስሆን ነው። እግዚአብሔር ቃል ሲናገር እግዚአብሔር አለ፣ ክርስቶስ አለ ይልና ወንድ አለ ይላል። የመጀመሪያው እንትን ግን የሚለው ሀዝባንድ ነው። ከዛ ዋይፍ አለ። ስለዚህ ለኔ ለጥሬም as a wife, as a mother ለኔ blessing እዚህ ስር መቀመጤ ነው፣ እዚህ ስር መቆየቴ ነው ለኔ በረከት። Submission is very tricky, by the way. ምክንያቱም ለእኛ ለሴቶች፣ እኛ ሴቶች usually አንዳንድ ነገር ስናደርግ ከወንድ በተሻለ መንገድ ነው የምናደርገው። ወንዶች offended እንዳትሆኑ I'll explain. ለምሳሌ ኪችናችንን ስናጠራው እኛ ነን በጣም ጎበዝ፣ በጣም ጥሩ አድርገን ነው የምናጸዳው። ስለዚህ ባሎቻችንንም በዛ መነጽር ነው የምናያቸው፣ በዛ ስታንዳርድ ነው የምንፈትናቸው፣ በዛ ስታንዳርድ ነው የምንለካቸው። Can you clean the kitchen as I did yesterday? በሚለው ስታንዳርድ ነው የነሱን አጸዳድ የምናየው። ስለዚህ ሳብሚሽንንም ስናመጣው በዛ ስታንዳርድ ነው የምንመዝናቸው ባሎቻችንን። ምሳሌ ልስጣችሁ። ልጆቻችን መውለድ እንደጀመርን ትልቁ ልጃችን 5 ዓመት ሲሞላ ኦኬ አሁን ትምህርት ቤት መሄድ አለበት ብለን ወሰንን። ትምህርት ቤት መፈለግ ጀመርን። ከዛ ትምህርት ቤት መፈለግ ጀመርን። ኦፕን ሃውሱን እየሄድን መጎብኘት ጀመርን። ኢንተርቪው እናደርጋለን፣ ሄደን እንጠይቃለን። ምን ስንል አንዱን ትምህርት ቤት እኔ በጣም ወደድኩት ስላችሁ ነፍስም አልቀረልኝም። በጣም ወደድኩት። የክርስቲያን ትምህርት ቤት ነው። አስተማሪዎቹን በሙሉ ኦፕን ሃውስ ሄደን አገኘናቸው። የራሳቸው የትምህርት ቤታቸው ጋይድላይን በጣም ወደድኩት። ከዛ ሌላ ትምህርት ቤት ደግሞ ይዞኝ ሄደ። እዛ ትምህርት ቤት ገና ስገባ አልፈልግም ይሄን ትምህርት ቤት አልኩ። አልፈልግም፣ ልጆቼ እዚህ እንዲሄዱ አልፈልግም። እኔ የምፈልገው እዛ ነው። ባሌን ለማናደድ ብዙ ስራ መስራት አለብኝ። ቶሎ የሚናደድ ሰው አይደለም፣ ደስ አይልም። እንድታገቡት እንዳትፈልጉ። he's already married. እሱ ለማናደድ በጣም ብዙ መልፋት አለብኝ።
አይናደድም ቶሎ ካልሆነ የኔ እናት እነሱን ልጆችን ድሮፕ ለማድረግ you have to drive 35 minutes ይሄኛው ግን you only need to drive only 10 minutes it's okay እኔ እሱን sacrifice አደርጋለሁ ሴት ልጅ ባይዘው ሩቅ ነገር ማየት አትችልም ብዙ ጊዜ አስተያየቷ በዛሬ ክላውዲ የሆነ ነው ብዙ ሴት ነገርን በጣም አርቃ አታይ ወንድ ልጅ ትልቁ ችሎታው አርቆ ማየቱ ነው 35 ደቂቃ ነው የምትነጂው እነዳለሁ በእኔ ጸባይ መለዋወጥ ያው 35 ደቂቃ ስነዳ ይታሰባችሁን ቀበቀ እነዳለሁ አልኩት ወድጄዋለሁ ይህን ትምህርት ቤት እንዲያውም ልጆቼ ሁሉም ማደግ ያለባቸው እዚህ ነው አልኩት በጦርነት አነሳው ይሄን አልወደድኩትም ክርስቲያን ትምህርት ቤት ቢሆንም በጣም ስሞል ነው በዛ ላይ የዋይት ኮሚኒቲው በጣም ሰፋብኝ እሱ በ37 ሳይድ ያሳየኛል ነው እዚህ ደግሞ በጣም ክፍያው በጣም ridiculously expensive ነው we can't afford ይሄን ተዋለው ያኛውን ተዋላኩ ምንም እኮ መተው ነገር የለም ውሸቴን እኮ ነው እንዲገቡ ከመፈለገ የተነሳ ከዛ okay I'll give you time let's think about it all እግዚአብሔር ምን አለ ማምዶኛል early on in my marriage I'll go in my prayer closet wow ማትጸልይ ሚስት እንዴት dangerous ናት ከጌታ ጋር ጊዜ የሌላት ሴት እንዴት አደገኛ ሴት ናት ከእግዚአብሔር ቃል ጋር ቁጭ ብላ ጌታ ሆይ መሰበር ያለበት በኔ ውስጥ ቃል ይግባና ይስበረው እማትል ሴት እንዴት አደገኛ ናት ለባሏ እግዚአብሔር early on አስተምሮኛልና prayer closet ውስጥ ገብቼ Lord ምንድነው የምትፈልጉ ልጆቻችን only thing የተናገረ ይሄን ብቻ ነው listen to your husband that's it መዋጥ አቃተኛ ደብራችሁ አንዳንዴ እግዚአብሔር የሚናገረው ነገር እፈለከው ከዛ መገሰጽ ብጀምር ምንም እግዚአብሔር ድምጽ አድርጋች listen to your husband እግዚአብሔር ደግሞ ብዙ ጊዜ እውነተኛውን ነገር ቁጭ አድርጎ ሲናገር አይደጋግም ንጹህ decent gentle God እንደሱ አይጨቃጨቅም ነገርኩሽ እኮ አይሉ ጣላ አድርጓት በኢየሱስ ስም ምናምን በልሳን ምናምን በጸልይ የለም listen to your husband እንዳልኩት በእውነት ነው የምላችሁ መዋጣቃተኝ ያ ትምህርት ቤቱ ደግሞ የሆነ ዛፉ ይታየኛል በጣም ለመጸለይ የሚመች ነው መንፈሳዊ ነገር ሁሉ my gosh እግዚአብሔርን you cannot understand ማለት ነው የቀረኝ you have to come and visit the school ለው እግዚአብሔርን ምንም you know ያላየው ትምህርት ቤቱ ያላየው መሰለኝ for him to say listen to your husband is outrageous how can you say listen to your husband ስለዚህ በቃ እግዚአብሔርን የምለምነው ምን ስትናገረኝ እንድሰማ ሩሩ አድርገኝ ቀላል አድርገኝ ለቃል ለድምጽ ቀላል አድርገኝ በጣም ከብዶኛል ዝም አልኩት ትቢትም አንቀኛ ባሌን ሄጄ አንተ ነህ ራይት ብሏል እግዚአብሔር ማለት ትቢቱስ ምን አድርጌው ማለት እኮ I'm literally saying that God said that I'm wrong and you're right so ትቢቱም አንቀኝ እሱንም አልወደድኩትም ትቢቱን የኔን ማለት ትቢት አልወደድኩትም ስለዚህ ምንድነው ያደረኩት መቼ ነው registration አልኩት so I think we need to register our kids okay ባለ ብዙ ኤግዛጀሬት ማያረግም ያ ሰማሽ ተማርሽ አይደል እግዚአብሔር ሰበረሽ እኮ እንዴ አይልም ጥበበኛ ባል አይልም እግዚአብሔርን መንገድ አያያዙን ሲያሲዝ ራሱንም በራሱ ስለሚያውቀው ልክ አገባሽ አይደል ምናምን አይልም okay እናስመስግባችሁ let me tell you something ዛሬ ልጃችን ትልቁ ልጃችን his freshman in college ብዙ AP course ስለወሰደ he is actually sophomore second year okay ሴቷ ልጃችን አሁን 11ኛ ክፍል ናት ትንሹ ልጃችን 9ኛ ክፍል ነው
ባሌ ያለበት ትምህርት ቤት ባይማሩ ኖሮ ዛሬ ልጆቻችንን እናገኛቸው ነበር። ይሄዱበት ያልኩት ትምህርት ቤት አይደለም እየተከታተልኩ ፎሎ አፕ እያደረግኩ ልከታተል እዛ የሄዱት ልጆች የሚሄዱት የገጠማቸውን ነገር ስሰማ ቀን በቀን ነበር እግዚአብሔርን ማመሰግነው። እሱ ብቻ አይደለም፣ ትምህርት ቤቱ ጎን ሌላ ትምህርት ቤት ተፈጠረ። which kind of ትምህርት ቤት እኔ አንዳንድ ጊዜ መምጣት ሳልችል ፒክ ማድረግ ሲያቅተኝ እነዚህ ክርስቲያኖች ናቸው next to that school like አንደኛው እንትናቸው ፌንሳቸው የነዚህም ፌንስ ነው። it's like provision, heaven provision እኮ every day ደስ አለኝ። ግን from the outside ስታዩት የኔ ውሳኔ ይመስላል። so አንዳንድ ጊዜ ለሴት ልጅ I don't understand but I follow you ማለት አለባት ባሏን። ለባል ደግሞ ትልቅ responsibility ነው when a woman says, when his wife says I follow you, go ahead and lead. It is a big responsibility. ከእግዚአብሔር ጋር የሚያጣብቀው የሚስቱ I follow you ማለት ነው። ለመሰላችሁ when she follows it's dangerous ምክንያቱም at the end evaluate የምታደርገው እሷ ናት። ስለዚህ ከእግዚአብሔር ጋር ይጣበቃል። ጌታ ሆይ ከዲሲሽኔ ጋር ና፣ ይሄን ወስኛለሁ፣ ና እርዳኝ፣ አግዘኝ። ስለዚህ ሳሚሽን የሴት ልጅ ለባሏ ሳሚሽን፣ የወንድ ልጅ ሚስቱን መውደድ አንደኛው ጥሪ እግዚአብሔር ቃል እንዳይሰደብ ወይም እግዚአብሔር እንዲከበር በትዳራችን ውስጥ ያለነው ሚስት የራሷን ጥሪ ይዛ መቆሟ እግዚአብሔርን ለማክበር ነው። ባል ሚስቱን የሚወዳት ነገ እንድትመቸኝ መኝታዬት ስገባ ማታ በጣም ፌሽታ እንዲሆን መኝታዬት ብሎ አይደለም። even though sometimes indirectly ቢሆንም የሚያስደንቅ ጥሪ ነው። የትዳርን ነገር ቅድም ነገርኳችሁ። የስፒሪቹዋል የኛን የስፒሪቹዋል የት ጋር እንዳለ ለማየት ትዳራችንን ማየት ነው። ትዳራችን የት ጋር ነው? በአበሻ ኮሚኒቲ ነምበር 1 ፕሮብሌም ምን ይመስላችኋል? በሜሬጅ ምን ይመስላችኋል? ነምበር 1 ፕሮብሌም ቤተሰብ in-laws. You mean in-laws? Extended family. You're saying extended family. Okay, that's another problem. በእኛ በተለይ በዳያስፖራ እናትየው ይመጣሉ፣ አባትየው ይመጣሉ፣ ከዛ ነገር ደግሞ ይነሳል። ባልየው አባትየው ይመጡና ልጄ ይለፋል፣ እሷ ቁጭ ብላ እዚህ ሶፕ ኦፔራ ስታይ ነው የምትውለው ይላሉ። እሱ እኮ ከጭቅጭቅ አርፏል። ሚስቱ ቁጭ ብላ ሶፕ ኦፔራ እያየች ልጆቿን ትጠብቃለች፣ ምግብ ትሰራለች። by the way ሶፕ ኦፔራ ያልኩም አድቫይዝ ያደረኩ አይደለም። እኔ እውነቱን ከጠየቃችሁኝ በምን ጊዜ ሴት ልጅ ፌስቡክ ላይ ቁጭ እንደምትል እኔ አላውቅ ፐርሰናሊ ብትጠይቁኝ። ፌስቡክን ኮንዴም እያደረኩ አይደለም። አንዳንድ ጊዜ ሰዎች በኢየሱስ መጸለይ ያለብን ፌስቡክ ላይ ያለውን መንፈስ እንዲሰብረው። እኔ ፌስቡክን በጣም ነው የምወደው። እንዴ ወንጌል የምንሰብክበት ሚዲያ ነው። ግን I'm just saying ትንንሽ ልጆች ያላት እናት እንዴት ጊዜ እንደምታገኝ መቼም ከዚህ ፈተና ስላዳነኝ እግዚአብሔር ነው ማመሰግነው። እንዴት ጊዜ እንደሚያገኘው አላውቅም። ግን ባልየው ተስማምቶ ከሚስቱ ጋር እየኖረ አባትየው መተው ግን ወይም የሱ እናት መተው ልጄ እንደዚህ እሱ ብቻውን እየደከመ 10 ሰዓት ጥበበኛ ባል ምን ያደርጋል? ሲመጡ stay away from my wife or just go. Okay? ለልግን የፈለኩት ሜጀር ኮመንሊ የሚታይ በትዳር ፕሮብሌም ነምበር 1 ፕሮብሌም ምንድን ነው? በአመራር ቦታ ኦኬ that's another problem ግን commonly yes
እሱ ብሎታል። አለመተማመን ገንዘብም አንድ ላይ ሪሌት የሚያደርጉ ናቸው። ነምበር ዋን ኮመን ፕሮብለም ኮሚኒኬሽን ነው። ኮሚኒኬሽን ደግሞ ለትዳር ጤንነት ደም ማለት ነው። የሚዘዋወር ደም ታውቃላችሁ አይደል? በሰውነታችን ማለፉ ዝም ብሎኛ ዝም ብሎ ደም በቃ አለ በውስጤ እንላለን እንጂ ደም ስራ ያለው ኤቭሪ ሴልን ነርቸር የሚያደርግ ነው። ኤቭሪ ሴልን ኒውትሪሽን የሚያቀርብ ማለት ነው ደም። ኦኬ፣ በሰውነታችን እንደዚህ ሲሄድ እነዚህ ጣቶቻችን በሙሉ የሚያስፈልጉትን ነገር በሙሉ አብዞርብ እያደረጉ የሚወስዱት ከሚያልፈው ደም ነው። ኦኬ፣ ኤቭሪ ሴል ከደም ውስጥ ያወጣል። ስለዚህ ለጤነኛ ትዳር የሚያልፍ እየሄደ ትዳራቸውን የሚያልፍ ነርቸር የሚያስፈልጋቸው የትዳራቸው ውስጥ ያለውን ሴግመንት ቅድም እንደተናገሩት ኢንሎስ ኤክስቴንድ ፋሚሊ ኢሹ ምናምን በሙሉ እሱን በሙሉ ኮሚኒኬሽን ብሬክዳውን ሲያደርግ የሰው ደም ተመጦ ደርቅ ሲሆን ምን ይሆናል? ሰውየው ይሞታል። ኮሚኒኬሽን ሲቆረጥ ወይም ኮሚኒኬሽን ዴድ ሲሆን ወይም ደግሞ ኮሚኒኬሽን ጤነኛ ሳይሆን ሲቀር ትዳር ጤነኛ መሆን አይችልም። በቃ አይችልም። ሲምፕል። ኮሚኒኬሽን ማለት ደግሞ ምን ማለት ነው? መነጋገር። ለምሳሌ ከስራ ሲወጣ በቃ እንደምን ዋልሽ፣ እንደምን ዋል፣ ቀንሽ እንዴት ነበረ፣ እንደዚህ ልጆቹ እንደዚህ ሆነው ነበረ፣ እንደዚህ ዛሬ እንትና ፓስተር እንትና ደውሎ ነበር ጸልዮልን ዘጋ እንትን that's communication. but then communication ማለት ቲቪ ከፍቶ ቴክስት እየተለዋወጡ መሰማማት አይደለም። ይኸውላችሁ በምድር ላይ very important person is our spouse. አንዳንድ ሞኝ ሰዎች ምን ይላሉ? እኔ በምድር ላይ ልጆቼ ነው ግድ የሚለኝ ይላሉ። ጅልነት እኮ ነው። እኔ ምትለኝ አሁን በደረስኩበት ደረጃ ወንዱ ልጃችን ሄዶ አይደውል ምን አይል ተገላገልኳችሁ ብሎ ሄዷል። እና ባሌ ሁሉ ጊዜ ለኛ ጠዋት ሲሄድ አንቺ ለኔ እኔ ላንቺ ነን ያለ ነው። ሴቷም ልጅ ኦልሬዲ ተነስታለች። የኑሮ ህግ ነው። እኛም እናትና አባቶቻችን እንደዛ ጥለን የወጣ ነው። ስለዚህ አንዳንድ ሞኞች እኔ ግድ የሚሰጠኝ ለልጆቼ ነው እንጂ ምናምን ይላሉ። ሞኝነት ነው። ልጆቹን በጣም የሚያፈቅር አባት፣ በጣም የሚወድ አባት ነምበር ዋን ልጆቹን መውደዱን ፍቅር የሚገልጸው ሚስቱን የልጆቹን እናት በመውደድና በማክበር ነው። that's the only way። ሚስቱን ሪጀክት አድርጎ ሚስቱን ዲስሪስፔክት አድርጎ ልጆቼ በጣም ነው የምወዳችሁ ትክክለኛ ፍቅር አይደል ልጆቹን መቀበል ያቅታቸዋል። መቀበል ዲፕ ዳውን የጎደለ ነገር አለ። yes my dad cares about me but when it comes to my mom I don't know። ትልቁ ደግሞ ዴንጀር በአበሻ ኮሚኒቲ በጣም ደጋግሜ የማየው ምንድን ነው? ልጆቻቸውን ባልና ሚስት ይከፋፈላሉ። አንቺ ለኔ አግዢ፣ አንተ ለሱ አግዝ። እስማ እንዴት ክራይም ነው መሰላችሁ? እንዴት በልጆቻችን አይምሮ መጫወት መሰላችሁ? በምንም መንገድ ልጆቻችን አንጠቅም። we are too selfish። የምንፈልገው ልጆቻችን የኛን በደል ሰምተው ከኛ ጋር እንዲሰለፉና ሆ ማሚ is right እንዲሉ ነው። but we benefit them in no way. we cannot benefit them. actually ልጆች በዚህ ሁኔታ የኖሩ ልጆች ከእናትና ከአባታቸው ሲለዩ በጣም ሪዘንት የሚያደርጉት ከኔ በኋላ አግዝልኝ ያሉትን ፓረንት እንደሆነ በሳይንስ ተረጋግጧል። አግዝልኝ ያሉትን ፓረንት ሪዘንት ያደርጉታል። ያ ማለት ቅይምታ አላቸው። ስለዚህ ባሎችና ሚስቶች በደንብ አዳምጡኝ። የኛ ኢሹ ማለቅ ያለበት በእኛ መካከል ነው። ከዛ ያለፈ ነገራችን ፕሮብሌማችን ደገምገም ሲል ስንነጋገር the same problem ደገምገም ሲል go for counseling. Invite someone into your marriage and talk, discuss. Please don't go to marriage counselor and to validate your point so that the counselor will validate your side.
ኖ ምክር ለመስማት የሚሄድ ሰው ምን ለማድረግ ነው የሚሄደው? ምክር ለመስማትና አፕላይ ለማድረግ። በዛ አቲቲዩድ ከሄደ እኔና ባለቤቴ ካውንስሊንግ ስንሄድ I remember መጀመሪያ ሄድን ጊዜ ያልኩት we need help። ማን ነው እርዳታ የሚፈልገው? እኔና ባሌ we need help። እርዳታ የማያስፈልገው ትዳር ማለት ትዕቢተኛ ትዳር ማለት ነው። ምክንያቱም ሁላችንም እርዳታ ፈላጊ ነን። እኔ እርዳታ ፈልጌ አላቅም የሚል ባልና ሚስት ትዳር በትዕቢት የተሞላ ትዳር ነው እንጂ ሁላችንም ትምህርት ያስፈልገናል። ሁላችንም የሰዎች ምክር ያስፈልጉናል። ማንም እንትና ግን ምክር የማያስፈልጋቸው ትዳር የሚባል ትዳር የለም። እንዲያውም ሞር ስትሮንግ የሚሆን ካውንስሊንግ የሚጠይቅ ብቻ ሳይሆን ካውንስሊንግ ምክሩን አፕላይ እያደረገ የሚሄድ that's very strong marriage። ስለዚህ ወገኖች ልጆቻችንን ትዳራችን ውስጥ አንክተታቸው። ሁልጊዜ ማስታወስ ያለብን እኔ ለልጆቼ እናትነቴ ማንም ለዘላለም አይወስድብኝም። I'm their mother። ማንም። ስለዚህ the best thing ባሌ ሊያደርግ የሚችለው ለልጆቹ እኔን እርሱኝ ለልጆቹ the best thing ሊያደርግ የሚችለው እናታችሁን ውደዱ፣ እናታችሁን support her። አንዳንድ ጊዜ ተናዳ አንዳንድ ነገር ብታደርግ please don't hold against her. Don't hold anything against her. Support her. Maybe she's going through a tough time. ስለዚህ እርዷት እናታችሁ። That's the best thing። አባት በጣም ልጆቹን የሚወድ አባት ማድረግ ያለበት እሱ ነው እንጂ እናታችሁ እንዲያርጋኝ እናታችሁ ያችን ፈጽማ ስለዚህ እንዲያድርጎ ከዛ ምን ይመጣል? ዲቪዥን ይመጣል በቤተሰብ ውስጥ። እግዚአብሔር ቃል ሲናገር በራሱ መንግስት እንኳን ክፍፍል ካለ መቆም እንደማይችል ይናገራል። የሰይጣን መንግስት ከዛ ከሱ ጋር ያይዞ በራሱ የተከፋፈለ ቤተሰብ መቆም እንደማይችል ቤት ቆም እንደማይችል ይናገራል። ስለዚህ ባሏ ያናደዳት ባሏ አንጀቷን ጥብስ ያደረገው ልጆቿ ሲመጡ ስለ አባታቸው አነገስ ሲሉ ምንድነው የምትሉት? አባታችሁ ምን አደረገ? ትናንትና እንደዛ ብሎ የጮ ተናዶ ይሆናል። ተውት። Why? She loves her kids. She has an issue with her husband? Yes. ልጆቿን ግን ስለምትወዳቸው አይምሮአቸውን ፕሮቴክት ታደርጋለች። Your father, no matter what, your father loves you. ልጆቻችን ትልቅ ዴንጀረስ ነገር ነው። ልጆቻችን በሜሬጃችን ውስጥ ለልጆች በጣም የትኛው ሳይድ ልሁን ነው የሚሉት። ምክንያቱም እውነት ነው፣ እናቴ ናት አባቴ ነው። it's a crime እኮ ምረጡ ማለት ለልጆች አባታችሁ ወይ እናታችሁ ምረጡ ማለት በጣም እኮ ከባድ ምርጫ እኮ ነው ለማንም ሰው። የመረጡ እንኳን ቢመስለን ከዛ ውስጥ ልጆቻችን ማውጣት አለብን። የመረጡ ቢመስለን እንዴት ነው? እኔ ጋር መጥተው ልጆቻችንን አንድ ነገር ያስተማርናቸው ልጆች by the way naturally ልጆች እናትና አባታቸውን የመለየት ቴንደንሲ ያላቸው ኦኬ ይመጡና ማሚ ግን እንትን ብላይ ነበር ይላሉ። አላለችም እኮ። ስለዚህ ሊትራሊ የሚሉት ምን መሰላችሁ? አባታቸውን ማኒፕሌት የሚያደርጉ በተለይ ሴቶች ልጆች ያሏችሁ በደንብ አዳምጡኝ። ሴቶች ልጆች ምንድነው ወንድ ልጅን ቶሎ ማኒፕሌት ማድረግ ይችላሉ። ኦኬ አባትም ብዙ ጊዜ ለሴት ልጁ ቀለል ይላል። ስለዚህ መጣ እናቴ ግን ያንን ቸኮሌት መብላት ትችያለሽ ብላኛለሽ። ምን እያለሽ ነው? you are a bad guy, so you better be a good guy right here. otherwise እናቴ ናት good እንትን ብዬ ነው እንትን ማለት። ስለዚህ you better choose። ብዙ ጊዜ ደስ ያለ ጨዋታ ሲጫወቱ በመሐከራችሁ ማድረግ ያለባችሁ እንደ አባትና እንደ እናት I didn't say እንደ ባልና እንደ ሚስት እንደ አባትና እንደ እናት ማድረግ ያለባችሁ። እናታችሁ አለች let me call her ቤት ውስጥ ከሌለች let me ask let me text። ስለዚህ ልጆቻችን ሲያዩን እንዴት ማየት አለባቸው? እንደ አንድ ኮይን። ስለዚህ ልጆቼ ምንም ነገር ለማሚዬ ከነገርካት አባባ እንደሚሰማ ማወቅ አለብህ ይላሉ። yes
አባታችሁ እንዳይሰማ በእናት በአባት ያየሁትን ነገር መድገም አልፈልግም በእኔ ትዳር። አባታችሁ እንዳይሰማ የሚባል ነገር እኛ ቤት የለም። ሁለታችንም ነው የምንሰማው። ሁለታችንም ዲስከስ አድርገን ሁለታችንም የወሰንነው ነገር ነው። ብዙ ጊዜ ታዲያ ከልጆቼ ጋር ስለምውል አሁን እንኳን አድገዋል። ያው እንዳልኳችሁ እየለመንኩ ነው ከኔ ጋር ቁጭ ብሎ የምላቸው። ትንንሽ ልጆች ሆነው ገና አባታቸው ከስራ ሲመጣ ይሄ ለምንድን ነው ያስተማሪያችሁ ኢሜል የላከልኝ? ለምንድን ነው ይሄንን ሆምወርክ ያልሰራው? ማሚ እኮ ናት ለኢሜል ተልኮላት አላስታወሰችም። ቲንክ አባውት ኢት። ልጃችሁ ሆምወርክ አለውና አስታውሱ የሚል ኢሜል ይላካል። ልጆቼ ብሌም ያደርጉኛል። ኢሜል ተልኮላት አላስታወሰችንም። ሆምወርኩ ለማን የተሰጠው? ለራሳቸው። ከዛ አባታቸው ምን ይላል? ሆልድ ኦን አ ሰከንድ፣ እናታችሁ ናት ትምህርት ቤት ወይስ የምትሄደው ወይስ እናንተ ናችሁ ትምህርት ቤት የምትሄዱት? የሚገርማችሁ ነገር ለሴት ልጅ በተለይ ለእናት ከልጆቿ ጋር ለምትለፋ ቀኑን ሙሉ the best romantic husband ማለት ከልጆቿ ፕሮቴክት የሚያረጋት፣ ልጆቿ ሊከሷት ሲመጡ ፕሮቴክት አድርጎ ዲፌንድ የሚያረጋት that's the most romantic husband። እናታችሁ ናት ትምህርት ቤት የምትሄደው ወይስ እናንተ? እኛ then that's your responsibility, not hers። በፍጹም ወደ እኔ ዞሮ እነሱ ያሉትን ሰምቶ እንዲህ ብለዋል ምናምን የሚለው ነገር የለም። ሜንታይት ግን ስንገባ እውነት ግን ያንቺን ኢሜል አንብበሽ ነው ዝም ያልሽ because we are by ourselves። ልጆቼ ፊት ለፊት ግን በተአምር አሳልፎ አይሰጠኝም። አንዳንድ ባል ታዲያ ልጆቹ ፊት አሳልፎ ሰጥቶ የጎረቤትም መጥቶ ሲከሳት አሳልፎ ሰጥቷት መኝታ ሲገባ ሴክስ ዛሬ አለ እንዴ ያለም ትለዋለች። ደክሞሻል እንዴ? አዎ። she rejects it። ወንድ ልጅ the most romantic husband ማለት ሚስቱን ፕሮቴክት የሚያደርግ፣ በሚኒስትሪ ውስጥ ኢንቮልቭ ካደረገች ብዙ ሊጎዷት የሚመጡት ሰዎች ቆሞ no you cannot pass me, you cannot attack my wife, first you have to attack me። አጥፍታ ሊሆን ይችላል ሚስቱ፣ በሰዎች ፊት ለፊት ግን አሳልፎ አይሰጣት። first attack me, you cannot touch my wife። ቅድም እንትን እንዳሉት ደግሞ ኤክስቴንድድ ፋሚሊ ሲመጡ የእሱ ፋሚሊ ሲመጣ የእሷ ፋሚሊ ሲመጣ እንትን ጦርነት ሲነሳ የፈለገ ጦርነት ቢነሳ እግዚአብሔር ቃል የሚለው ክርስቶስ ቤተክርስቲያንን እንደወደዳት እዛ ላይ እንኳን አልጨረሰም ቨርሱን ደስ አይልም? እንደወደዳት። ምክንያቱም ወንድ ሁሉ እኔም ወዳለሁ ይላል። ሙት አለ ቀጠለና መውደድ ብቻ ሳይሆን ስለወደዳት ስለሱ ራሱን አሳልፎ እንደሰጣት ሚስትን ውደድ ይላል። ምን ማለት መሰላችሁ? ጥይቱን ጠጣው ማለቱ ነው ስለሚስት ብለ። ስለዚህ ጥይቱ ደግሞ በተለያየ መንገድ ነው የሚመጣው። በቤተሰብ ይመጣል፣ ከሷ ቤተሰብ ይመጣል፣ ከአንተ ቤተሰብ ይመጣል። አንተ ቁምና ጥይቱን ጠጣው፣ እሷን ፕሮቴክት አድርጋት። ያጠፋች እንኳን ቢመስል when you guys are alone ይሄን ነገር እስቲ እንነጋገር። የኔም ቤት ምንድነው ምንድነው ሪሊ የተፈጠረው? ከናቴ ጋር እኔ ስራ ሄጄ ከናቴ ጋር ምንድነው የተፈጠረው? የማንን ሳይድ ይዘ? የሚስትህን። በሽጉጥ የሚገድል ሰው ቢመጣ ሚስትህና እናትህ እያሉ አሳልፈ መስጠት ያለብህ ሚስትህን እናትህን ነው። because that's your core። yeah we all love our mothers። ጥሪህ ግን ሚስትህን እንድታድን ነው። ስለዚህ ለብቻ ስትሆን I know my mom usually ኃይለኛ ናት፣ ተናጋሪ ናት፣ ልትጎዳሽ ትችላለች። የማን ሳይድ ይዞ? የሚስቱን ሳይድ ይዞ። ሚስት ደግሞ ቶሎ ምልስ ባይናት ሳይድ በሷ ጋር እንደያዘ ስታውቅ። ለነገሩ እውነትህን ነው። እኔም እኮ መታገስ አቅቶኝ ነው እናትህ። እሳቸው ትልቅ ሴት ናቸው። እውነትህን ነው። ብታገስ ኖሮ ዝም ብላቸው ጥሩ ነበር። እንደዚህ እንኳን ለመመለስ የምትችለው ሴት ልጅ በባሏ ሳይድ እሷ እንትን ውስጥ ኔቷ ውስጥ ሲገባ ነው። ሴት ልጅ by the way she's a responder, she's not an initiator።
she's a responder ወንድ ልጅ ሲወዳት አብዝታ ምትወድ ወንድ ልጅ ፕሮቴክት ሲያረጋት አብዝታ ባሏን ፕሮቴክት ምታደርግ አንድ ሰባኪ ሲናገር ምን አለ ኢቭን ጭምታክል በአይን ማትታይ እንኳን ዘር ሲሰጣት ልጅ አርጋ አብዝታ ተሰጠዋለች አባጅ ናት ትንጥዬ ነገር ጧት ጣል አርጎላት ስትሄድ ቀኑ ሙሉ አባስታ ተጠብቀዋለች ቤቱን አንድዳው በነገር ማለት ነው አባጅ ናት ስለዚህ ጥበበኛ ባል ጧት ሲነሳ መለመን ያለበት እግዚአብሔር ሆይ ጥሩ ጥሩ ዘርን ስጠኝ ሚስቴ ላይ ምዘራው ቆንጆ ለራሱ ሲል ማለት ነው ለራሱ ሲል እኔ በጣም ወደ ቨርሴቱ መሰላችሁ ወደ ኤፌሶን ሰዎች ምዕራፍ 5 ይሄ መጽሐፍ ቅዱስ በጣም ሪች ነው ኖት አለው ምን አለው እንደዚህ ይላል ወደ ኤፌሶን ሰዎች ምዕራፍ 5 እንደዚህ ይላል ፕሊስ አዳምጡኝ ቁጥር 26 ጀምሮ ነው ማነበው ምዕራፍ 5 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ let it sing በጣም የሚያስደንቅ ቃል እኮ ነው ሚስቶቻ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ወደ ሚፈልጋት ማንነት እንድትገባ ራሱን ነው የሰጠው ወደ ሚፈልጋት ማንነት ወደ ሚስቴ በሆነች ብሎ የሚመኘውን ነገር እንድትሆንለት በቃሉ አጠባት ጅልባል ነው ወፈርኩ እንዴ ሚስቱ ስትለው በጣም ወፍረሻል ጂም ሄድ አለብሽ የሚል ጅልባል እሱ ነው ጥበበኛ ባል ምንድነው የሚለው ሚስቱ በመስታወት ራሷን አይታ ወፈርኩ አይደል ጨምሬያለሁ ያገባውሽ ለታው ውብ እንደነበርሽ አሁን ውብ ነሽ እውነተኛው ደግሞ እሱ ነው ለምን ውበት የሚገኝ እንጂ የሚታይ አይደለምና ውበት ሐሰት ነው ይላል እግዚአብሔር ቃል ደንግባትም ከንቱ ነው እግዚአብሔርን የምትፈራ እሷ ትመሰገን ዘንድ ይገባል ስለዚህ እግዚአብሔርን የምትፈራ ሰው አትታይም ትገኛለች እንጂ ስለዚህ በቃሉ እያጠባት ይላል ስለዚህ አንደበቱን የሚጠብቅ ባል ጥበበኛ ባል ከሚስቱ ጋር ሲነጋገር አንደበቱን የሚጠብቅ ይቀጥልና ስለርሷ ራሱን አሳልፎ ሰጠ ይልና በጣም ደስ ይለኛል እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ስለዚህ የፊት መጨማደድና እድፈት የሌለባት ሴት ልጅ በምድር ላይ የለችም የባህሪ እንከን የሌላት ሴት በምድር ላይ የለችም እዚህ ጋር ታዲያ ምን ይላል የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን እኔ የምፈልጋት ቃል ታዲያ ይችላል ምን ይላል የሚቀጥለው ምን ይላል ለራሱ እንዲያቀርብ ፈለገ ማንን ቤተክርስቲያን ባል ሚስቱን ማፍቀሩ ፍቅሩን ለሚስቱ መግለጡ ለሚስቱ you're so pretty ደጋግሞ ማለቱ ለማን ያዘጋጃት ነው ንገሩኝ ለራሱ የማን ማጥቶ የሚያፈቅር ባል ሁሉ ጊዜ appreciate የሚያደርጋት ባል ባለቤቴ ቤት ገብቶ አንድ ቀን
20+ years ውስጥ አንድ ቀን for granted ወስዶ አያውቅም። ሲጸልይ ታዲያ እግዚአብሔር ሆይ ይህንን የሰራ የማሚን እጅ ልጆቹ እየሰሙ የማሚን እጆች ባርክ። ልነግራችሁ ከምችለው በላይ በጣም ደስ ይለኝ። ልነግራችሁ ከምችለው በላይ አፕሪሺየት ሲያደርጋት ይህንን ቤት አንቺ ነሽ እንዲያጸዳሽ የኔ መቤት እግዚአብሔር ይባርክሽ፣ ቤቱ እንደ ቆንጆ ሆኗል። ልጆቹ ደግሞ አስቸገሩሽ አይደል? እስቲ ዛሬ እኔ ነኝ የማስተኛቸው። የማንም ወንድ መሆን አትችልም ያቺ ሴት። የማንም ወንድ እንዳትሆን በፍቅሩ ፖይዝን ያደርጋታል። ለዚህ ነው እግዚአብሔር ቃል በልጅነት ሚስት በፍቅሯ እበድ ይላል። ትክክለኛ ትርጉሙ እሱ ነው። ስለዚህ በፍቅሩ ሲነድፋት ለሌላ ወንድ እንዳትሆን አድርጎ ይመርዛታል። ለምን የትም አታገኝም እንደዛ አይነት ወንድ። ስለዚህ እግዚአብሔር ቃል ሲናገር የፊት መጨማደድ እንዳይኖርባት፣ እድፈት ወይም እንከን እንዳይኖርባት ስለ እርሷ ራሱን አሳልፎ ሰጠ። so that she will be his only የራሱ ሊያደርጋት፣ የማንም ወንድ እንዳትሆን የራሱ ብቻ። አቅፏት ሲተኛ ማንም ወንድ ያልነካት የራሴ ሚስት ብሎ የራሱ ሊያደርጋት። አንዳንድ ጊዜ በራስ እኔን ወረጅ ልትል ነው እንዳይሆን አለኝ አንዳንድ ጊዜ ባሎች ሚስቶቻቸውን የራሳቸው ሳያደርጉ ማለት በአክሽናቸው ማለት በአክሽናቸው በንግግራቸው የራሳቸው ሚስቶቻቸውን ሳያደርጉ ሚስቴን ቢያለችኝ መኝታ ቤት የገባች እንጂ ስለዚህ ነው ፖርን ማየት የጀመርኩት ይላሉ። ኃጢአት ምርጫ ነው። ማናችንም ገፍቶ ወደ ኃጢአት የሚወረወረን የለም። መርጠን ነው የምንገባው። ትዳር ግን ወገኖቼ ዛሬም ለልጆቻችሁ ያልኩት ይሄን ነው። ቆንጆ ትዳር ከሰማይ የሚወርድ ከመሰለን የእግዚአብሔርን ቃል ስተናል። ቆንጆ ትዳር ቀን በቀን የምንለፋበት 20 ዓመት ሰርቻለሁ ካሁን በኋላ ሪላክስ አድርጌ ልኖር የማይባልበት የእግዚአብሔር ቃል ሲናገር ማንም የቆመ ያለው ቢመስለው እንዳይወድቅ ይጠንቀቅ። ባጅ አድርጌያለሁ የ30 ዓመት ሜሬጅ ሰርቲፊኬት ይዣለሁ ብሎ መመላለስ አችልም ማለት እኮ ነው። ስለዚህ የዛሬ 30 ዓመት የሰራው ነገር ካለ አሁንም የሚለፋው ማለት ነው። ቆንጆ ጋርደን አይተን ከሰማይ ወረደ እንደማንል ማለት ነው። ይቀጥልና እንደዚህ ይላል፣ እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። የሚያስደንቅ እኮ ነው። ሚስቱን የሚወድ ራሱን የሚወድ ማለት ነው። ህይወቱን ይወዳል። መንፈሳዊ መንገዱን ይወዳል ማለት እኮ ነው። ሚስቱን የሚያፈቅር ህይወቱ እንዲረዝምለት ማለት እኮ ራሱን ይወዳል ማለት ነው። ምንም ኤክስትራ ነገር የለም። ሚስቱን ትወዳለህ ተብሎ መሸለምም የለበትም። ሰው ዛሬ ቆንጆ ለብሰሃል ልትሸለም ይገባሃል ይባላል እንዴ? ይባላል? ለራሱ ሲል ነው ብርድ እንዳይመስለው ጃኬት የለበሰው። ዛሬ በረዶ አለና ጃኬት መልበስን ልትሸለም ይገባሃል ይባላል እንዴ? አይባልም። ለራሱ ነው ጃኬት የለበሰው። ስለዚህ ባልም ሚስቱን መውደዱ ለራሱ ነው። በጣም ነው የሚያስደንቀኝ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ስለዚህ የራሱን ስጋ የሚጠላ ምን ያደርጋል? የማይጠላ። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ሰውነቱን አሁን እዚህ ጋር ኮኔክት ያደረገውን አስቡት። ስለዚህ እዚህ ጋር መዝለል እንችላለን ሐሳቡን እንድታገኙልኝ ማለት ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን ስጋውን ይመግበዋል
ይንከባከበውማል ማለት ነው። መካከል ያለውን ከዘለል ነው። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ምኑን? ሰውነቱን ይመግበዋል፣ ይንከባከበዋል። ስለዚህ እኔ ቀሚስ ገዝቼላታለሁ፣ ኤቭሪ ክሪስማስ ሽቶ ነው የምገዛው ለእኔ ሚስቴ፣ ምንም ጥቅም የለውም። አትግዙ ማለት አይደለም፣ የምትገዙ ካላችሁ ቀጥሉበት። ይሄን ግን የዴይሊ እንክብካቤ ነው የሚያወራው። ዴይሊ እንክብካቤ ይመግበዋል፣ ይንከባከበውማል። ብዙ ጊዜ የሚስትና የባል ጥሪ ባሎችን ሚስ የሚያደርግ ነገር የሚመስለኝ በቃ ሴት ልጅ አበባ ነው የምትወደው፣ ቸኮሌት ነው የምትወደው፣ ጫማ ነው፣ ቀሚስ ነው፣ ጸጉር ነው ምናምን በዛ ቀርተዋል። ነፍሷን ወደሚነካው መንከባከብ ግን መሄድ ያቅታቸዋል። because the easy to see ጫማ መግዛት፣ ቀሚስ መግዛት ይመስላል። ሴት ልጅ ግን የነፍስ ጥያቄ አላት። አሁን ለምሳሌ ከስራ ስትገባ ጫማህን ለምን እንደምትወረውር ስትል ጫማህን በስነ ስርዓት አስቀምጠው ማለት ነው። ስለዚህ ለወንድ ልጅ ይሄንን ኮኔክት ማድረግ should be easy። ቀሚስ ገዛለሁ፣ በየክሪስማስ ሽቶ ገዛለሁ፣ ጥቅም የለውም። ምንድነው የደጋገመች የምትናገረው? እረተው ስማኝ የምትለው ምንድነው? ይንከባከበዋል፣ ይመግበዋል። ሴት ልጅ ብዙ ጊዜ በይሄ በሳይንስም ተረጋግጧል፣ ብዙ ጊዜ ደጋግማ ትናገራለች ከባሏ የምትፈልገውን ነገር። አሁን ለምሳሌ እንደዚህ አይነት ነገር አትበል፣ ደጋግማ ትላለች፣ ደጋግማ ትላለች፣ ደጋግማ ትላለች። ከዛ በኋላ ግን ሁሉ ነገሯ ውስጧ ሻቶፍ ያደርጋል። ስለዚህ ሚስቶቻችንም ሆነ ባሎቻችን እዛ ጋር ማድረስ በጣም መጥፎ ነገር ነው፣ ዴንጀረስ። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። የሚስጥር ታላቅ ነው እና ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ ራሱ እንደ ራሱ አድርገው ይውደዳት፣ ሚስቱም ባሏን ትፍራ። እኔ በጣም ነው የምወደው ይሄን ቃል። Did you hear that? ሚስቱም ባሏን ትፍራ። እኔ ገርማቸዋል። I am married with my best friend. He's my best friend. ስለዚህ ሁሉም ቃል ይገባኛል። ይሄ ግን ባሏን ትፍራ የምትለው ነገር he's my friend። ለምን ነው የምፈራው? ወደ ትዳርም ስገባ የገባሁበት ሜንታሊቲ ፌሚኒስት ሜንታሊቲ ነው። ራሱ የሚስራው እኔ እሰራለሁ፣ እሱ ገንዘብ ያምጣ እኔ ማመጣለሁ። ምንድን ይሄ ተገዢ ምናምን እሱ በላይ እኔ በታች ምናምን አይሰራም እኔ ጋር። እሱም ተምሯል እኔም ተምሬያለሁ። ምንድን ነው ታዲያ አንደኛው ከፍ ዝቅ ምናምን ይመሳል ከውጭ ሲታይ። ባል ከፍ ያለ እንዲያውም በጣም ሀምብል ቦታ ይባል ነው። ቬሪ ሀምብል ቦታ፣ ለሞት የተጠራ ሰው ነው ላይ የተቀመጠው። ስለዚህ እንዴት ብሎ ከኔ ከፍ ያለ መስሎ ሊታየኝ ይችላል? ሞት የተፈረደበት ሰው ከኔ ግን በላይ ነው ትላላችሁ ነው? ቁጭ ብሎ ሞት የተፈረደበት ቁጭ ያለበት ወንበር ላይ እሱ ሞት ተፈርዶበታል ሲሉ በቃ ኦኬ ብለን ነው እንዲያውም ደስ ሊለን የሚገባን። የተቀመጠበት ወንበር የክርስቶስ ወንበር ነው። ጥሪው ከክርስቶስ ጋር ክርስቶስ ቤተክርስቲያንን እንደወደዳት ተብሎ በዛ ሌቭል ነው የባል ጥሪ። ስለዚህ ባልን ማቃለልና ሪጀክት ማድረግ ከጥሪው እግዚአብሔር ካስቀመጠው ቦታ የተነሳ አስፈሪ ነው። በጣም አስፈሪ ነው። and then it's too risky። ወንድ ልጅን በስፍራው ባል ራስ ይሁን ያለው ክርስቶስ ቤተክርስቲያንን እንዳዳናት የሚስቱ አዳኝ እንዲሆን ያስቀመጠው እግዚአብሔር እንጂ ሰው አይደለም።
ያንን የመሪነትን ቦታ የሰጠው እግዚአብሔር እንጂ እሱ ራሱ አይደለም። ስለዚህ ከሚስቱ ክብር ይቀበል ዘንድ መፈለጉ ራሱ የፈጠረው በትዕቢት ተነሳስቶ የፈጠረው ነገር አይደለም። ስለዚህ የባልን ኦቶሪቲ ማክበር እግዚአብሔርን ማክበር ነው። ምክንያቱም የተቀመጠበት ወንበር የጥሪ ወንበር አደገኛ ወንበር ነው። በመሞት የሚመራው ምሪት ነው። የሞቱ ደግሞ ሌቭሉ ራሱ የክርስቶስ አሟሟት ነው። unfair አሟሟት። He wants to live for himself, and then God said, die for your wife. This is your chair. ይሄንን ለሞት የተጠራን ባል ማቃለል፣ መሳደብ very risky። ይሄ ከገባኝ በኋላ በጣም ነው የምፈራው my best friend. I fear him. ደስ የሚለው ግን ምን መሰላችሁ? እንዲህ የተቀመጠውን ባል ለመፍራት የሚያስችል መንፈስ ሲኖረው እንዴት ደስ ይላል። very humble ሲሆን የተጠራው ቦታ ገብቶት ለካ ለኔ አይደለሁም እዚህ ትዳር ውስጥ ያለሁት። I'm here to protect you. I'm here to save you. I am actually a savior ላንቺ ብሎ ጌታ ኢየሱስ እንዳለ ማበሻ ጨርቅን ይዞ ጌታ ሆኖ ሳለ መሬት ወረደ። ስለዚህ ባል መሪ ነው፣ ገዢ ነው ምናምን ሲባል አንዳንዱ ባል መቼም ያበሻ ባል ብል በጣም ቅር እንደማይላችሁ እርግጠኛ ነኝ። የሚመስለው ትልቅ ከፍ ያለ ሶፋ ላይ ቁጭ ብሎ ሪሞት ኮንትሮል ይዞ ራስ ደረሰ እንዴ? ይሄ መንፈሳዊ አይደለም፣ መንፈሳዊ አይደለም። ጌታ ኢየሱስ ጌታ ጌታ ትሉኛላችሁ እንዳሉትም ጌታ ሆኖ ሳለ ማበሻ ጨርቅ ይዞ የወረደ አምላክ። ስለዚህ ሚስቱ ትገዛለት ዘንድ ሚስቱ እንድትገዛ መፈለጉ ለሱ በረከት ነው እንጂ ተገዝታልኝ ቀሎኝ እንደ ልቤ ረግጫት አይደለም ሜንታሊቲው። It's going to be, his life is going to be easy ለሱ። ምክንያቱም እንዳልኳችሁ ይምራ ያለው እግዚአብሔር እንጂ ባል ፈልጎ አይደለም። እንዲያውም ብዙ ባል ቢጠየቅ መምራቱን ትምራ ራሷ ነው የሚለው። ቢገላገል ደስ ይለዋል። ስለዚህ ያንን ቦታ የሰጠው እግዚአብሔር ነው። መጽሐፍ የምታነቡ ሰዎች The Hero in Your Husband የሚል በዶክተር ጁሊ ስላተር wonderful book ወንድ ልጅን ባልን ወደ ስፍራው የምታመጣ ሚስቱ ናት። ወደ ስፍራው ፑሽ የምታደርገው የቤቱ ቄስ ነው፣ ካህን ነው። he's a prophet ለቤቱ። ይሄን ክህንነቱ ወደ እግዚአብሔር ወደ አስቀመጠው ክህንነቱ ፑሽ የምታደርገው respectfully but with wisdom ሚስቱ ናት። ወደዛ ስፍራው ሂድ ያለች የምትገፋው። ለዚህ ነው ተረቱን በአማርኛ ሴት የላከው እንኳን መምራት ሞትን የማይፈራ ግን ሪስፔክት ያደረገችው። ኦኬ አሁን ሴቷ ልጅም ጠይቃኝ ነበር ነው how does it play out አሁን ለምሳሌ decision making ነገር ሲፈልግ ሴት ልጅ በብዙ ነገር አይታው ዲሳይድ ለማድረግ ስትፈልግ መጀመሪያ እስቲ አባታችሁ የሚለውን ልስማ። እምንጸላቱ እኔ ጌታ እንደ አይነት ነገር አስበና ምን ይመስልሃል? አንድ እህት ደወለችልኝና የኛም ቤት ታውቂዋለሽ አይደል አለችኝ። ገብቶኛል። እንደተናደደች አውቃለሁ በቶኗ። የኛም ቤት ታውቂዋለሽ አይደል? አንዱ ሶፋችን መቼም እግሩ እንደተሰበረ አይተሻል አይደል አለች። አዎ አልደብቅ ቤታቸው ሄጃለሁ። አዎ አይቻለሁ። ይኸውልሽ 10 ዓመት በዚህ በተሰበረው ሶፋ ብንኖር ግድ የለውም። ወንድ ልጅ እንደሱ ነው ባይ ዘ ወይ
ከስር የሆነ ሸንበቆ አስቀምጦ ቢቆም ግድ የለው he doesn't care ሴት ልጅ ግን ሰው ሲመጣ ትሰቀቃለች እናትና አባቷ ሲመጡ የእሱ እናትና አባት ሲመጡ ትሰቀቃለች በቃ እንዴት ይሄን ሶፋ እንደጎትቻ አውጥቼ ጥዬታል እሱ ግን አንኛ ገንዘቡን ያስባል ጥሩ ሸንበቆ ሰርቶ እንዲያውም ቆይ ላሳይሽ ቆንጆ አድርጌ እሰራልሻለሁ ብሎ ሸንበቆ ቁጭ አድርጎ እግሩን ይደግፋታል እንጂ ሶፋውን መቀየር አይፈልግም ታውቂያለሽ አይደል አለች አዎ ይኸውልሽ ስንት ጊዜ ተጨቃጭቄ አሳምኘው እንግዛ ብዬ ወጣናች በጣም ቆንጆ ነው እንኳን አሳምንሽው ጥሩ ስለዚህ ሶፋ ልትገዙ ነው አልኩት ኖ ታሪኩ አላለቀምሽ የመረጠው ሶፋ ይሄ ግባ የማይባል ከግርግዳው ቀለም ጋር ሄድ ከመጋረጃዬ ጋር ሄድ by the way ብዙ men they are color blind do you know that I'm not insulting anybody by the way him በሳይንስ የተረጋገጠ ነው ብዙ ወንድ color blind ኦሬንጅ ብሉ ምናምን ብዙም ስሜት አይሰጠውም እሷ እንትን መጋረጃ ትዝሽ ነው ፒንክሽ ነገር ምናምን ካርፔት ትዝልሽ ነው ምናምን ስትል እሱ ምን መረጥ አልኳት ብራውን እና ምን ይለኛል ጠንካራ ነው አይሰበርም ከዛሬ ምናምን እሱ ሊገዛ ያሰበው ሶፋ ይሄ ደንበኛው የቻይናው ምናምን በቃ ነው ጠንካራው እሷ ደግሞ የፈለገችው ይሄ በጣም አሪፍ የሆነው ከከለሯ ጋር ማች የሚያደርግ ምናምን እና ኦፍ ኮርስ ገንዘቡም ትንሽ የሚጨምር በፍጹም አልገዛም ብሎኝ ሳንስማማ ቤት መጣች እና ለምን ይጋ ደወልሽ አልኩ ቅጥል ስላልኩ እና ምትመክሪ ምክር ካለ እንግዲህ እንድመክርሽ ከፈለግሽ በደንብ አዳምጪ ባልሽ ዛሬ ከስራ ሲመጣ አሰብኩበት አንተ ያልከውን ሶፋ መግዛት ወስኛለሁ በይው ሞቼ ነው አለች ሞቼ ነው ነው እኔ ምክር መስጠት ነው የቀረው ውሳኔ አንቺ እና ያንን ሶፋ አምጥቼ ልገትረው ቤት ውስጥ አልች ግዴለሽ ምልሽና አዳምጪ ሲመጣ ካልም በሆነ እንዴት በሌለው ካልም ሆነሽ ራቱን ከበላ ምናምን በኋላ ያጫወትሽ ባይተው ያስቤበታል ሶፋ አንተ ያልከው እንግዛ በይው ከዛ ያለው እንደውለሽ ንገሪኝ አልኳት ስትነግረኝ ቀኑን ሙሉ ስታሹ አልኳለች እንዴት ልበለው ያልኩ ከዛ ሲመጣ ልክ እንዳልኳት ናይስ ሆነ ባይተው ያሰብኩበት አንተ ያልከው ሶፋ አመስሎ ነገርኩሽ እኮ እንዴት አይነት ጠንካራ እንደሆነ ሌክቸር ማስሰጠኝ ሊያስመልሰኛለሽ በቃ ከዛ ወደዛ አለና ሀኒኒ ግን አንቺን ደስ ማለት ነው እንዳስ ማሰኘት መፈልገው ስለዚህ አንቺ የምትፈልጊው ነው እንዲገዛ መፈልገው why because ወንድ ልጅ ሴት ቦታውን ለቃለት ሂድ አንተ ምራ አንተ ወስን I'll follow you ሚስቱ ስትለው it's powerful ለሱ ሁሉ ጊዜ ደስ ማሰኘት እሷን ነው የሚፈልገው ስለዚህ እሱ ነው መንገዛው አለና ዞር አለና ግን አንቺ ያልሽ ይሻላል የኔ መቤት ጾኪ እንክፈል በልልታን የደወለችልኝ I know it works አልኳት I know it works ይውላችሁ ትዳር መንፈሳዊ ነው ወገኖቼ በጣም መንፈሳዊ ህይወት ነው ስጋዊ ህይወት አይደለም yes ብዙ ስጋዊ ኒዳችን fulfill የሚደረግበት ነው including sexual desire ግን marriage is more of a spiritual life than fleshly earthly life ስለዚህ ብዙ ጊዜ እግዚአብሔርን ወደ ትዳራችን ወደ ህይወታችን ፓርትነር ማድረግ እንዴት ያተርፋል መሰላችሁ እንዴት ያድናል ሚስት በሚስትነቷ እግዚአብሔርን Lord help me እኔ እንዲህ አይነት ጸሎት ተምራለሁ ፌስቡክ ላይ ፎሎ የምታደርጉኝ ሰዎች ጽፌዋለሁ አንብባችሁታል እኔ ይህን ጸሎት በትዳሬ ተማርኩኝ ሁሉ ጊዜ ጌታን ጠይቀዋለሁ ጌታ ሆይ ተስማሚ ረዳት ያልከኝ እኔ ነው
ዛሬ ቀኑ ለቀኑ ክፋቱ አለው ተብሎ ተጽፏል። ስለዚህ በዚህ ክፉ ቀን ለባሌ ተስማሚ ረዳት ሆኜ ቀኑን እንድዋጀው መንገድ አሳየኝ። ምክንያቱም ለባሌ በምን መንገድ ልረዳው እንደምችል አላውቅም። በትናንቱ መንገድ መሄድ አልችልም፣ ምክንያቱም ቀኑ የተለየ ነው። ወንድ ልጅ ብዙ ጊዜ ያለውን ስትራግል አምጥቶ እንደ ሴት ልጅ መዘርገፍ አይችልም። too risky for him። ብዙ ጊዜ እንዲያውም ቻሌንጅ ሲገጥመው ዝም ነው የሚለው። ብዙ ጊዜ ዝም ብሎ ነው ዲል ማድረግ የሚፈልገው because he's not a woman። ሚስቱ ታዲያ ዝም አልክ ምናምን ያልች አትጭቅሽ። she gives him space። ልጆቹ ሲመጡ ከኛ ጋር ተጫወት no leave him alone። she protects him። he needs time። leave him alone። ምን አንተ ዝም ትላለህ? አኩርፈህ ነው ደግሞ የመጣው። ልጆቹንም አታጫውት እያልች አታነደው። she gives him space። ወንድ ልጅ by the way በጣም ይሄ በሳይንስ የተረጋገጠው በጣም ደስ ይለኛል። አንጎሉ ናፕ ይወስዳል። ታውቃላችሁ አይደል? የሴት ልጅ አንጎል ናፕ አይወስድ 24 hours ነው የሚሰራው። ስለዚህ ብዙ ጊዜ ሴት ልጅ ባሏን ስታይ እንደ ራሷ ነው የምታየው። ስለዚህ ወንድ ልጅ ናፕ ይወስዳል። ናፕ ሲወስድ ደግሞ አንጎሉ ብዙ ጊዜ የሚያደርገው መስላችሁ ወይ ሪሞት ኮንትሮል ይዞ ምንም ነገር የሚያየው ነገር የለም። ለኛ ነንሰንስ የሆነ ነገር ነው የሚሰሩት። ጥበበኛ ሚስት ግን she gives him time። she gives him space። ዋይንድ ዳውን ማድረግ አለበት። ስለዚህ ዲል እንዲያደርገው ቦታ ትሰጠዋለች። አትሸሸውም፣ ግን ስፔስ ትሰጠዋለች። ግን ይገርማችኋል ከእግዚአብሔር ቃል ጋር ስንጣበቅ ማንም በእኛ ዘንድ ብርቱ የለም ወገኖች። ማንም ብዙ ጊዜ መድረክ ላይ የምንቆም ሰዎች ሩጫችንን ጨርሰን ፈተናችንን በሙሉ አልፈን የቆምን ነው ምን መስለው፣ ግን ማንም የለም ሩጫውን የጨረሰ መንግስተ ሰማያት ላይ ያለው በምድር አይገኝም። ስለዚህ ሁላችንም we are in the same boat። ስለዚህ ብዙ ጊዜ ትዳርን ታዲያ የማየው ከጌታ ጋር መጣበቅ ነው ለኔ መድኃኒት ይሆንልኝ። ስለዚህ እግዚአብሔር የምለው እግዚአብሔር ዛሬ ተስማሚ ረዳቱም ሆኖ በምን መንገድ ነው አሳየኝ። how can I submit to him? ሌላ ያስተማረኝ እግዚአብሔር ጸሎት እግዚአብሔር ሆይ ባሌ እንዲወደኝ ሞገሱ ነኝ። እጄን በትክክል እጭናለሁ ላይ እግዚአብሔር ሆይ እሱ ሊያየው የሚወደውን አይነት ውበት በላይ ላይ አፍስ። ምክንያቱም I am his wife። ድካሜንም ብርታቴንም ለይቶ ያውቀዋል። ስለዚህ በምንም ነገር እሱ ልረታ አልችልም። I need the help of God። ስለዚህ እግዚአብሔር ሆይ ሞገስ ስጠኝ በባሌ ፊት። ባሎችም አንዳንድ ጊዜ ከኛ የሚፈልጉት ነገር በጣም ሲምፕል ነው። early on አንድ ጊዜ ትዝ ይለኛል በቃ ጭቅጭቅ፣ በቃ ከስራ ሲመጣ ጭቅጭቅ። ከዛ ምን አየሁኝ? ምንድን ያየሁት ልጆቼ በጣም ትንንጦች ስለሆኑ ከነሱ ጋር ስውል ባሌን እጠብቀዋለሁ። እሱ መጥቶ በቃ አጫውቶኝ አሳስቆኝ ብዬ አስባለሁ። እሱ ደግሞ ስራ ደክሞት ነው የሚመጣው። በምን ኤክስፔክቴሽን ነው የሚመጣው? ገብቼ አርፌ። እኔ ደግሞ እንደምጠብቀው ባሌ መጥቶ እነዚህ ልጆች ወስዶልኝ ሪላክስ አድርጌ። አያችሁ እንዴት ክላሽ እንደሚያደርግ ኤክስፔክቴሽናችን። ከዛ በቃ ጾም ጸሎት አወጅኩኝና መጾም መጸለይ ጀመርኩ። ሆነ ነገር ሶልቭ መደረግ አለበት። ከዛ እግዚአብሔር ምን እንትናለኝ፣ ኒድሽን እኔ ጋር አምጪው፣ your desire አምጪው እና ስለሱ ዲዛይር ግድ ይበልሽ፣ ደስ ብሎሽ ተቀበዩ ከውጭ ሲመጣ። ከዛ ወሰንኩኝና አንድ ቀን በቃ በደም ኮንሽስሊ ወሰንኩኝ እና ከስራ ሲመጣ ገና ሲገባ እቃ እያጠብኩ ነበር። ኪችናችን እንዴት ነው እቃ ማጠቢያው እንደዚህ ኦፕን ነው ወደ ሰው ሲገባ ወደሚታየው ቦታ። ስለዚህ የኔ ፍቅር መጣ እንዴት ነበር ቀነስ የኔ መቤት ያንቺን ሳቅ የሚል ፊት ኮሳይ የቀኑን ድካሜን በሙሉ ረሳዋለሁ።
ዋው I didn't know ይመሰላት ይውላችሁ የኔ መልክ ከናንተ መልክ ጋር እንደማይማሰለው የናንተ መልክ ከኔ ጋር እንደማይማሰለው የሁላችንም ትዳር ዩኒክ ነው የባሎቻችን ዲዛየር ዲፕ ዲዛየር ዩኒክ ነው የሚስቶቻችን ዲፕ ዲዛየር ዩኒክ ነው ያንን ዩኒክነስ የሚያውቀው ትዳራችን ራሱ ዩኒክ ዩኒየን ነው ስለዚህ ያንን ዩኒክ የሆነ ለራሱ ፕሮብሌሙ ዩኒክ ስትራግሉ ዩኒክ እያንዳንዳችን ትዳር ዩኒክ ነው ስለዚህ ያንን ሊረዳን እና ትዳራችን ወደ አማረ ወደ ጣፈጠ ነገር ሊወስድን የሚችለው የእግዚአብሔር መንፈስ ብቻ ነው ጥሩ ነው መማር ስለ ትዳር ማወቅ ቆንጆ ነው ስለ ወንድና ስለ ሴት ተፈጥሮ አውቆ according to that nature መሄድ ቆንጆ ነው but at the end of the day ከእግዚአብሔር መንፈስ ረዳታ ወጫጭ ስለዚህ ጸሎት ከሌለን የእግዚአብሔር ቃል ከሌለን ከወገኖች ጋር ህብረት የሌለን ሰዎች ጥሩ ትዳር መምራት እንችላለን ማለት ዘበት ነው በእግራችን እንቁ ጌታ ሆይ በጣም አድርገን እናመሰግናለን ስለዚህ ወንደርፉል ኢቭኒንግ በጣም አድርገን እናመሰግናለን እግዚአብሔር ሆይ ስለ ወገኖቼ ትዳር አመሰግናለሁ ገና ትዳር ውስጥ ስላልገቡ